እግዚአብሔር ስም የተባረከ ይሁን። በዝማሬ ያገለገላችሁ ወንድሞች ጌታ ይባርካችሁ። ሙዚቃ በመጫወት ያገለገላችሁትንም ጌታ ብዝቶ ይባርካችሁ። ዛሬ ጌታ ቢፈቅድ ባለችን ጥቂት ደቂቃ ደግሞ ከዚህ በኋላ ስለ ኢየሱስ ክርስቶስ እንነጋገራለን። እንድንነጋገርበት የታሰበው ሐሳብ የክርስቶስ ኢየሱስ ሰብዕነት ወይም ደግሞ የክርስቶስ ኢየሱስ ሰውነት። ኢየሱስ እንደኛ ሰው ነበረ፣ በማዕከላችን በምድር ላይ ሲኖር ሰው ነበር የሚለውን እሱን ሐሳብ እንድናይ ነው። ስለዚህ ኢየሱስ ክርስቶስን እናየዋለን። ዛሬ ትንሽ ጠጋ ብለን እናየዋለን። በምድር ላይ ሲመላለስ ያዩት ሰዎች ሁሉ ኢየሱስ ሰው መሆኑን ያዩት፣ እንደ ሰው ያነጋገሩት እንጂ አጠገባቸው ሲደርስ የሆነ ማጂክ ነገር የሆነባቸው አልተደናገጡም። እንደ ሰው ያናገሩት ነበር፣ እንደ ሰው አድጎ ነበር። እሱን እንመለከታለን። ታዲያ ይሄ ደግሞ ለእኛ ምን ፋይዳ አለው? እሱን ለምንከተለው ሰዎች ይህንን ማወቃችን ምን ፋይዳ አለው የሚለውን መጨረሻ ላይ እንመለከታለን። የትምህርታችን ርዕስ እንዲሆን ያሰብኩት ዮሐንስ ወንጌል ምዕራፍ 19 ከቁጥር 5 እስከ 6 ላይ ባለው ክፍል ጲላጦስ የተናገረውን ንግግር ነው። ይህ ክፍል ኢየሱስ ክርስቶስ እንዲሰቀል የተፈረደበት ክፍል ነው። ጲላጦስም ኢየሱስን ወስዶ አስገረፈው። ወታደሮችም የእሾህ አክሊል ጎንጉነው የውሃ ተጠለለ። ጲላጦስም ኢየሱስን ወስዶ አስገረፈው። ወታደሮችም የእሾህ አክሊል ጎንጉነው በራሱ ላይ ያደረጉ፣ ሐምራዊ ልብስም አለበሱት። ቴንኪው እየተመላለሱም የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ በጥፊ መቱት ነበረ። ጲላጦስም እንደገና ወደ ውጭ ወጥቶ እንግዲህ እግዚአብሔር ይባርክ ይሄን ያደረገው ሰው እንግዲህ ወደ እናንተ ያወጣሁት ለክስ የሚያደርስ ወንጀል እንዳላገኘሁበት እንድታውቁ ነው አላቸው። ኢየሱስ የእሾህ አክሊል ደፍቶ ሐምራዊ ልብስም ለብሶ ወጣ። ጲላጦስም እነሆ ሰውየው አላቸው። እንጸልይ። እግዚአብሔር አምላክና አባታችን ሆይ ስለዚህ ጊዜና ሰዓት እናመሰግንሃለን። በምህረትህ በቸርነትህ ብዛት ዛሬም በፊትህ አለን። ስምህ ብሩክ ይሁን። የተለመደው ፕሮግራማችንን ብለን መተናል። ነገር ግን ማለዳ ማለዳ አዲስ የሆነው ያንተ ምህረት ዛሬም እንዳይገኘን እንጸልያለን። በቃልህ ውስጥ ተናገረን። አንተን ማየት እንድንችል ዓይኖቻችንን ክፈትልን። ይህ ሁሉ ሲሆን ክብር ለአንተ ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን። እነሆ ሰውየው፣ ይኸው ሰውያችሁ እንኩ አላቸው። እነሆ ሰውየው ጲላጦስ የተናገረው ንግግር ነው። በአዲስ ኪዳን ላይ ያሉ ጽሁፎችም ጳውሎስ ጻፋቸው፣ ጴጥሮስ ጻፋቸው፣ እንደዚሁም የወንጌል ጸሐፊያን የጻፉት ሁሉ ኢየሱስ ክርስቶስን እንደ ሰው ገልጸውታል። ኢየሱስ ማን ነው? የማይታየው አምላክ ትክክለኛ ምሳሌ ነው። የማይታይ አምላክ አለ። የእግዚአብሔር አንዱ ባህሪ አንድ አምላክ ለመሆን እንግዲህ አንዱ የኛን አምላክ ልዩ የሚያደርገው ወይ ደግሞ እውነተኛውን አምላክ ልዩ የሚያደርገው የማይታይ መሆን ነው። የሚታዩ ብዙ አማልክቶች አሉ አይደል? አማልክት ተብለው የሚጠሩ የሚታዩም ናቸው። ይሄኛው አምላክ ግን የማይታይ ነው። የዚህኛው የማይታየው አምላክ በሰው ምሳሌ የተገለጠው the exact representation የሚለው ማለት ነው። እሱ ተብሎ ተገልጿል። ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው። ቆላሲስ ላይም ተነግሯል፣ ዕብራውያን ላይም ተነግሯል። እንደዚሁም ደግሞ ጳውሎስ በገላትያ ምዕራፍ 3 እንደሚነግረን ለአብርሃም የተገባው የተስፋ ቃል ነው። ኢየሱስ ለአብርሃም የገባለት የተስፋ ቃል ነበረ። በዘርህ ህዝቦች ሁሉ ይባረካሉ፣ ካንተ በሚወለደው ዘር ህዝቦች ሁሉ ይባረካሉ አለው። ስለ በብዙ ሰዎች ሳይሆን ስለ አንድ ሰው እንደሚናገር ግን በዘርህ ነው ያለው፣ በዘሮች አላለም። ያም ዘር ደግሞ ይስሐቅ ሳይሆን ክርስቶስ ነው ብሎ ይናገራል። ለህዝብን ሁሉ በረከት ያመጣው ህዝቦች ሁሉ የተባረኩበት ክርስቶስ ኢየሱስ ነው። ይሄ ሰው ኖርማል ሰው አይደለም፣ ወይ ደግሞ ተራ ሰው አይደለም። ለህዝቦች ሁሉ በረከት የሚሆን ሰው ነው። ከይስሐቅም ከእስማኤልም ይለያል ብለው ነግረውናል። ሌላው ዕብራውያን ምዕራፍ 5 ላይ እንደምንመለከተው ደግሞ ታዛዡ የእግዚአብሔር ልጅ ተብሏል። በመታዘዙ እግዚአብሔር ልጅ የሆነ የቀደመው አዳም የማይታዘዘው እግዚአብሔር ልጅ ነበረ። እንመለከተዋለን በኋላ ላይ። አማራጭ ሲያገኝ ዞር የሚል ነበረ ፈርስት አዳም። በኤደን ገነት በነበረበት ጊዜ ኦልተርኔቲቭ ኪንግደም መመስረት ትችላለህ፣ ይህንንም ደግሞ ማድረግ የምትችልበት አቅም አለ። ያንን ግን እንደ አቅም እንዳትጠቀምበት እግዚአብሔር ከልክሎሃል፣ ወይ ደግሞ የደበቃችሁ ነገር አለ። ግን the moment you eat ይህንን ፍሩት፣ ይህንን ዛፍ በበላችሁ ጊዜ ግን
አይናችሁ ይከፈታል፣ እናንተም እግዚአብሔር ትሆናላችሁ። ስለዚህ አዳም ለብዙ ጊዜ እግዚአብሔርን ሲታዘዝ ነበረ። ለእንስሳት ስም ሲያወጣ ነበረ። እንግዲህ ለሚስቱም ስም ሲያወጣ ነበረ ነው ከወጡ በኋላ ነው ሲመጣላት። ብቻ ጥሩ ግንኙነት ነበራቸው ከእግዚአብሔር ጋር። ነገር ግን አማራጭ ሲያገኝ ዘወር አለ፣ ያው ፋሚሊው እንዳለ ማለት ነው። ይሄኛው ታዛዥ ግን ኢየሱስ ክርስቶስ ምንም ነገር አማራጭ ቢቀርብለትም የእግዚአብሔርን ፈቃድ ከማድረግ ግን እምቢ አላለም ነበር። ፔንፉል ነው፣ ዋጋ ያስከፍላል። ነገር ግን እስከ ሞት ድረስ የታዘዘ ሆነ ብሎ እንደም ይገልጸዋል። ትሞታለህ? አዎ በቃ ልሙት፣ እሱን ከመታዘዝ ውጪ ሌላ አማራጭ የለኝም ያለ ታዛዥ ነው። መታዘዝን ካያችሁ ከፈለጋችሁ ክርስቶስን ተመልከቱ ብለው ነግረውናል። የዕብራውያን ጸሐፊም እንደሚነግረን ክርስቶስ ኢየሱስ ታላቁ ሊቀ ካህናችን ነው። በሰዎች መካከል በተለይ በእስራኤል ሕግ ስርዓት ሊቀ ካህን አለ። በአመት አንድ ጊዜ ወደ ቅድስተ ቅዱሳን በመግባት የአመታዊውን የህዝቡን ኃጢአት የሚያስተሰርይ የሚያስከድን ሰው ነበረ። ያ ሰው ግን ከጊዜ በኋላ ይሞታል። ደግሞ ሌላ ሊቀ ካህን እንደገና ይፈልጋል። ከሱ በታች ያሉት ደግሞ ካህናት ህግን የሚያስፈጽሙ ስርዓትን የሚያስፈጽሙ ደግሞ እነሱም እንደዚሁ ስንፍና የሚከሳቸው ነበሩ። ለራሳቸው መስዋዕት የሚያቀርቡ ሰዎች ነበሩ። ይሄኛው ግን ይለያል። የማይሞት ክህነቱ ደግሞ ፌድ የማያደርግ መስዋዕቱም ፌድ የማያደርግ መስዋዕት ፍለጋ ደግሞ በግና ፍየል ወዳሉበት ወደ በረት የማይሄድ እሱ ራሱ መስዋዕት የሆነ ልዩ ሊቀ ካህናት እንደሆነ ይነግረናል። ማቴዎስ 1 ላይ ደግሞ እንደምንመለከተው ይሄ ሰው የዴቪዲክ ኪንግ ላይኔጅ ውስጥ ያለ ዳዊታዊ ንጉስ ነው። እግዚአብሔር ለዳዊት የገባለት ልዩ ተስፋ ቃል ነበር። ስለዚህ ካላችሁ አይደለ ነገሥት መጽሐፍ ላይ ካንተ ንግስና አይጠፋም እና ደግሞ ይሄ ንግስና ለዘላለም የሚቆይ ነው፣ ይሄም ደግሞ ንጉስ ቤቴን ይሰራል ብሎ ተናግሮት ነበረ። ኦፍ ኮርስ ከዚህ በኋላ ያሉትን ንጉሶች ሁሉ ስትመለከቷቸው ይሄ ይሆን እያላችሁ ግን ሁሉም ዲስአፖይንት ያደርጓቸዋል። ከሰለሞን ጀምሮ እንግዲህ ከሱ ቀጥሎ የነገሰው ሰለሞን ነው። ከሰለሞን ጀምሮ እስከ መጨረሻ እስከነገሱት ንጉሶች ድረስ ሁሉም ዲስአፖይንት ያደርጋሉ። ምናልባት አፍተር ሪስቶሬሽን ከምርኮ ከተመለሱ በኋላ የዳዊት ዘር የነበረው ዘሩባቤል የሚባለው ህዝቡን ሪስቶር ለማድረግ ሞክሮ ነበረ፣ ጀምሮም ነበረ። ወደ ተስፋይቱ ምድር ከምርኮ ምድር መልሶ አምጥቷቸው ነበረ። በቃ ይሄ ነው ይጠበቅ የነበረው ንጉስ ሲባል እሱም ደግሞ ፌል አደረገ፣ አልተሳካለትም። ታዲያ ማን ነው? ማቴዎስ ላይ ግን ስንደርስ ይነግረናል። ይህ ኢየሱስ የዳዊት ልጅ የአብርሃም ልጅ ብሎ ይነግረናል። ንጉስ ነው፣ ንጉሳዊ ዘር ሐረግ ያለው ንጉስ ነው። ይሄ በጣም ደግሞ የለመድነው ቆሮንቶስ ላይ በተለይም ጳውሎስ የሚጠቀመው ሜታፎር የመጀመሪያው አዳም ሁለተኛው አዳም የመጨረሻው አዳም ተብሎ ተነግሯል። ኢየሱስ ክርስቶስ which means በመጀመሪያው አዳም ዩኒቨርሳል ይሄ ፌደራል ምንለው ማለት ነው፣ ህዝቦችን ሁሉ የወከለው ንጉስ ሰው እንደሆነ ሁሉ ይሄኛውም ደግሞ ሁለተኛው ኢየሱስ ክርስቶስ ሰውን ሁሉ የሚወክል ነው። ስለዚህ በመካከላቸው ሲመላለስ ሲሰፈር ወጣ ገባ ሲል ቅፍርናሆም ቢታንያ ምናምን ሲወርድ አንድ 30 ዓመት ወጣት ልጅ እንዳትመለከቱ። እንደው የህይወት ዓላማ ግራ ይገባው አንዳንዱም ቀወሰ እንደ ሲለው እንደነበረው የቀወሰ አይደለም። ይሄ ሰውን ሁሉ ተሸክሞ ያለ ሰው ነው። የሰው ሁሉ በረከት በሱ ውስጥ ነው ያለው ብለው ነግረውናል። እንግዲህ ይሄ ዘላለማዊ የሆነው የእግዚአብሔር ልጅ የአባቱን እቅድ ለመፈጸም ሰው ሆነ። ይህንንም ትስጉት እንለዋለን ወይ ደግሞ ኢንካርኔሽን እንለው አማርኛ ማለት ነው። ወይ ደግሞ በሌላ ቃል ትስብእት ይባላል። ስጋ ለበሰ ሰው ሆነ ማለት ነው። ይሄ አምላክ የሆነው እርሱ ሰው ሆነ። ይህንንም ደግሞ የወንጌል ጸሐፍት ነግረውናል። ቃል ስጋ ሆነ፣ በማዕከላችን ድንኳኑን ደኮነ፣ ማደሪያውን በማዕከላችን አደረገ፣ እንደ ሰው ሆነ። ይሄ አምላክ የሆነው ለእግዚአብሔር ለመለኮት ከሁሉም ማለት የከፋው ውርደት ሰው በመሆን መጀመር ወይ ደግሞ ሰው መሆን ነው። መስቀል ላይ መሰቀል ከሱ መለስ ያለ ነው። ለኛ ሲቪየር ነው። እንደ ሰው ደግሞ በጣም ሲቪየሩ መስቀል ላይ መሞት ነው ማለት ነው። አልቲሜትሊ የምንፈራው ነገር ምንድነው? ሞትን ነው አይደል? ኦኬ አፈሩም እዚህ እሺ። እንደ ሰው የምናስበው በመስቀል ላይ እንደዛ እየተገረፈ እየተሰቀለ እየተሰቃየ ያሳለፈውን ፔን ነው። ለአምላክ ግን ትልቁ ውርደት ከዛም የባሰው ሰው መሆን ነው። የፈጠረውን ፍጡር መስሎ መኖር። ያ ኢንፋይናይት የሆነው አምላክ ፋይናይት ሆኖ ተወስኖ ተገድቦ በአንድ ሰው ውስጥ መኖር፣ እንደ ሰው ማደግ፣ እንደ ሰው መመላለስ፣ ይሄ ለመለኮት ውርደት ነው። ነገር ግን ደስ እያለው ያደረገው ነገር
የትህትናን ምሳሌ ሆኖልናል እንመለከታለን በኋላ ላይ። ሌላው የክርስቶስ ኢየሱስን በስጋ መምጣት ኢየሱስ ክርስቶስ ሰው መሆኑን ሰው ሆኖ ደግሞ በመካከላችን መመላለሱን ሰው ሆኖ በዚህ ምድር ላይ መኖሩን መካድ የክርስቶስ ተቃዋሚ መንፈስ ነው ብሎ ዮሐንስ ይነግረናል። የክርስቶስ ደቀ መዝሙር የክርስቶስ ተቃዋሚ መንፈስ ማን ነው? ለኛ በዘመናችን ማለት ነው ሌላ የሃይማኖት ቡድን ነው አይደለ? እንግዲህ ባይብል ላይ የሚለው ግን የክርስቶስ ተቃዋሚ መንፈስ ኢየሱስ ክርስቶስ በስጋ እንደመጣ የሚግድ አንደኛ ዮሐንስ ምዕራፍ 4 ቁጥር 2 ላይ ኢየሱስ ክርስቶስን ደግሞ ሰው ሆኖ በመካከላችን መመላለስ ደግሞ የሚቀበል እሱ ከእግዚአብሔር ነው። መለኮት ሰው ሆኗል ብሎ ማመን ይሄ እግዚአብሔር ገልጦለታል፣ እግዚአብሔር አብርቶለታል ማለት ነው። ያንን ይነግረናል። ክርስቶስ ኢየሱስን ማመንና መቀበል መሰረታዊ እንደሆነ ማለት ነው። እንደዚሁም ደግሞ ቆላስይስና ኤፌሶን መልእክት ላይ ጳውሎስ ይጽፍልን የማስታረቅ ተግባሩን እግዚአብሔርን ከሰው መለኮትን ከሰው የማስታረቅ ተግባሩን የፈጸመው በስጋው ነው ይላል። መከራን የተቀበለው በስጋው ነው፣ የተሸከመው በስጋው ነው። ስለዚህ ስጋው ይሄ አንዳንዶች እንደሚሉት ቱታ ምናምን አይደለም ማለት በፈለገ ጊዜ የሚወልቅ እግዚአብሔር የማይፈልገው ጉዳይ የሌለው ዋናው ነፍስ ነው ወይ ደግሞ ውስጣዊ ነገር ነው ምናምን የሚባለው እሱ አይደለም። በስጋው መከራን ተቀበለ። ለምን እንመለከተዋለን በኋላ ላይ። ግን ስጋው ዋጋ ነበረው፣ ምክንያት ነበረው፣ ሰው የሆነበት ምክንያት ነበረ ማለት ነው። እግዚአብሔር ኃጢአትን በስጋው ይኮንን ዘንድ የገዛ ልጁን በኃጢአተኛ ሰው አምሳል ላከ። ሮሜ ምዕራፍ 3 ላይ የኛው ኃጢአተኛውን ዓለም ለመኮነን እንደኛው ስጋ ለበሰ፣ እንደኛው ሰው ሆነ፣ እንደኛው ተፈተነ። ነገር ግን ኃጢአትን አልሰራም። this is how ዓለም የኮነነው እሱ ሩቅ ሆኖ አይደለም፣ እንደዚህ ማይደረግም አንተ ተው ምናምን ብሎ አይደለም የኮነነው። ለበሰው። እኛ የምንፈተንበት ፈተና ውስጥ ገባ፣ ተፈተነ፣ ሪል ሰው ሆነ። የኃጢአተኛ ሰው ስጋ ለበሰ። በዚህም ኃጢአትን ኮነነ። ኃጢአትን ግን አላደረገም ነበር። ኃጢአት ሊያሸንፈው ያልቻለው አንድ ሰው በዚህ ምድር ኢየሱስን ብቻ ነው። ብዙ ቅዱሳን የሚባሉ ብዙ አባቶች የሚባሉ ብዙ እንግዲህ በመንፈሳዊ ነገር የበረቱ የሚባሉ ሰዎች ነበሩ የምናውቃቸው በመጽሐፍ ቅዱስ ውስጥ። ሁሉም ግን ኃጢአት ጢባጢቤ ይጮቱባቸዋል። እኛንም ይሞካክረናል አይደል? ነው ይጮትብናል። ጌታ ያውቃል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኢየሱስ በስጋ ሞተ በማለት ነግሮናል። ስለዚህም ክርስቶስ ኢየሱስ በምድር ላይ በተመላለሰ ጊዜ ስጋ እንደነበረው ግልጽ ነው። ከዚህ በላይ ማስረጃ አላቀርብላችሁም ወይም አላሳያችሁም። ኢየሱስ በስጋ እንደተመላለሰ ሐዋርያት ሁሉ ነግረውናል ማለት ነው። ኦኬ። ስለዚህ ሁለት ነገር እናደርጋለን በዛሬው ጥናታችን። የክርስቶስ ኢየሱስን ሰብአዊነት በተመለከተ ሰው መሆኑን በተመለከተ በሁለት አቅጣጫ እንመለከታለን። የመጀመሪያው አቅጣጫ ውጫዊው ነው። ውጫዊውን ኢየሱስ እናየዋለን ማለት ጮኝነት ላይ ከዚህ በፊት ሴክሽን ነበርና አይደለና ውጫዊ ውበትና ውስጣዊ ውበት የሚባል ነገር ነበር አይደል? ረስታችሁታል? እሺ አልደግመውም። ኢየሱስ ጋር ስንመጣ ውጫዊውን ኢየሱስና ውስጣዊውን ኢየሱስ እንመለከታለን። ከዛም በኋላ ልክ እንደ ሰው እንዴት እንደተመላለሰ እናያለን። ውጫዊ ስንል አካላዊውን የፊዚካል ቦዲውን ተግባሩን እንመለከታለን። ውስጣዊ ስንል ደግሞ አእምሮውን፣ ስሜቱን፣ መንፈሳዊውን እንደኛ ያለፈ ምናልባትም እዚህ ያለን አብዛኞቻችን የኛ ኩያ የነበረ ኢየሱስ ነው። ውጫዊውን ስንመለከት ኢየሱስ እንደማንኛውም ልጅ ያድግ ነበር። አንዳንዴ ይህንን የክርስቶስን ሰብአዊነት ስናስብ በጣም መለጠጥ ይመስላል ነገሩን። በጣም ሰው መሆኑን በደንብ ማሰብ ማለት ነው። ለምሳሌ ከሙስሊሞች ጋር አንዳንድ ሲታወሩ እናንተ አምላክ እኮ ይበላ ነበር ይጸዳዳ ነበር ይላሉ። ምንድነው የምትሉት? አዎ አይደል? አዎ እንደዛ ነው። የኛ አምላክ እንደዛ ነው። የሚበላ ልክ እንደኛ የሚጸዳዳ ነበረ። አይዲያል አይደለም ማለት አይዲያል ጋድ ብለን እኛ የቀረጽነው ሳይሆን ሰው የፈጠረውን ሰው መስሎ የኖረ ወደኛ የወረደ አምላክ ነው ኢየሱስ ክርስቶስ። እንደ ማንኛውም ሕፃን ልጅ እናቱ ማህፀን ውስጥ 9 ወር ከምናምን ቀናት ቆይቶ የተወለደ ልጅ ነው። ልዩ ልጅ። አንዳንድ ሰዎች አታቸው አይደል 16 ወር ነው ማህፀን ውስጥ የቆየውና ገና ሲወለድ ጀምሮ የሰውዬ በጣም ልዩ መንፈስ አለበት ምናምን ተብሎ ባዮግራፊዎች ላይ የሚጻፍ ሰዎች አሉ። ክርስቶስ እንደዛ አልነበረ። በቃ እንደማናችንም 9 ወር ተወልዶ ብሎ ከእናቱ ማህፀን ወጥቶ የተወለደ ነው ኢየሱስ ክርስቶስ። እንደኛ ሰው ነበር። እጅ ነበረው፣ እግር ነበረው፣ ጣት ነበረው፣ አይን ነበረው፣ ልብ ነበረው፣ ጸጉር ነበረው። መልኩ ደግሞ
እኔን ይመስል ነበር፣ ጥንስጣ የሚያለ ነበር፣ እንደማናችንም ሰው ነበረ። ማርቆስ አይ ቲንክ ጥቅሶቹ ስለሰጠው እዛ ላይ ጥቅሶቹ ታገኟቸዋላችሁ። አናነባቸውም ግን ብናነባቸው ጥሩ ነበረ። ግን ታነባቸዋላችሁ በኋላ በግላችሁ አይ ቲንክ ታገኙታላችሁ ስለዚህ ፓወርፖይንት። በተለያዩ ቅዱሳት መጻሕፍት ላይ ኢየሱስ አካል እንደነበረው፣ ራስ እንደነበረው፣ እጆች እንደነበሩት፣ እግሮቹ ደምና አጥንት እንዳለው ትዝ ካላችሁ እንደውም ከተንሳዩ በኋላ መንፈስ መስሏቸው በሩን አልፎ ሲገባ መንፈስ እንደምታዩት ስጋና አጥንት እንደዚህ የለውም እና ኑ ንቁ ብሎ አሳይቷቸዋል። ነክተውት ነበርና እጅ እግር አጥንት ነበረው። ኢየሱስ ክርስቶስ እንደማናችንም የሚደክም የሚዝል ሰውነት ነበረው ማለት ነው። መልኩ ሲታሰብ ብዙ የጂሰስ ፊልም ላይ እንደምናየው የሚያምር ሰው አይመስለኝም። የጂሰስ ፊልም ላይ ያሉትን ቢያቸው እሱ ራሱ ወይኔ እነዚህ ነበር መምሰል ሳይል አይቀርም። ምናልባት ትንቢተ ኢሳይያስ ላይ የተነገረውን ትንቢት ቃል በቃል ከወሰድን እንወደው ዘንድ ደም ግባት የለውም ማለት አይታችሁት አለ። እንደ ሰው ስታንዳርድ አለን አይደለ? እከሊት ቆንጆ ናት፣ እከሌ ቆንጆ ነው ምንልበት አለ። አይ ፉንጋ ነው ምንለውም አለ፣ አያምርም ምንለውም አለ። ቴስት አለን ሁላችንም መቼም እውነቱ ስንነጋገር ማለት ነው። ስለ ኢየሱስ ሲናገር ግን የብዙሃኑን የውበት ስታንዳርድ የማያሟላ የብዙሃኑን ግን የማያምር ሰው ስታንዳርድ የሚያሟላ ሰው ነበረ። ለምን አይታችሁት ከሆነ ኢየሱስ ክርስቶስ አንደኛ በችግር ያደገ ልጅ ነው። ከልጅነቱ ጀምሮ የት የተወለደው? ዘውዲቱ በበረት ውስጥ ነው አይደል የተወለደው? በከብቶች መካከል ነው የተወለደው እና የመጀመሪያው የተቀበለው አየር ምንድን ነው ስትገምቱ? ሽቶ ፓውደር ምናምን እኮ ያለበት ነገር ቦታ ላይ ለህፃናት የሚስማማ አየር አልነበረም የተቀበለው። እንግዲህ ከዛች ሊትራሊ ከዛች ፖይንት ጀምራችሁ ህይወቱን ስትመለከቱ በጣም በመከራ የተሞላ በጣም አስቀያሚ የሆነ በጣም እንትን ይሄ ምንድነው ድካም ያለበት ህይወት ነበር የነበረው እና ደግሞ በኋላ ላይ እንደምታውቁት በተለይ አገልግሎት ከጀመረ በኋላ አገልግሎቱ ሲጀምርም እንደውም በ30 ዓመት እድሜው ላይ የመጀመሪያው ተግባሩ ምን ነበረ? ተጠመቀ። ከተጠመቀ በኋላ መንፈስ ቅዱስ ወደ ምን መራው? ወደ ምድረ በዳ ሄደ። 40 ቀን ጾሞ ነው የመጣው። እንግዲህ 40 ቀን የጾመ ሰውነት አስቡት ምን ይመስላል? የጂሰስ ፊልም ላይ ያለውን በደንብ አይመስልም በእርግጠኝነት አይደል? አጥንቱ የወጣ የገጠጠ ምድረ በዳ ላይ ነው የነበረው። ድክም ያለ የተጎሳቆለ ሰውነት ነው ያለው። ይሄንን ሰው እንግዲህ አይተነው እና በመካከላችን ተቀመጥ የምንለው አይደለም። ዞር በል ከዚህ የሚባል አይነት ነው። ኢንፋክት ደግሞ እሺ ትንሽ ወደ ሰዎች ሲቀርብ ከሰዎች ጋር ሲነጋገር የሚናገረው ነገር የማይጥም ነው። በዙሪያቸው ለነበሩ ሰዎች አይደል የሚናገራቸው ንግግር ኮንፍሮንት የሚያደርግ ነው። አንዳንዱ ክሌም ደግሞ እሱ መለኮት መሆኑን የሚያሳይ ነው እና ከዚህ ቀደም ብያለሁ ኢየሱስ ክርስቶስ ማነው ሲኤስ ሉዊስ እንዳለው ኢየሱስ ክርስቶስ ወይ አምላክ ነው ወይ እብድ ነው። ከሁለቱ ውጪ አይ ጥሩ የሃይማኖት መምህር ሰው ነበረ ብሎ መቀበል አይቻልም። አንዳንድ በዓለም ያሉ ሴኩላር እንትኖች እንደዛ ይቀበላሉ አይደል? ኢየሱስ በሆነ ዘመን የተነሳ አንድ ጥሩ መምህር ነበረ ብሎ ያስባል። እንደነ ማህተመ ጋንዲ አይነት ያሉ ሰዎች ማለት ሌሎችም አክቹአሊ በትልልቅ ዩኒቨርሲቲ ውስጥ የሚያስተምሩ ሰዎችም ክርስቶስን መለኮትነት አይቀበሉም። ግን በሆነ ወቅት ላይ እንደተነሳ አንድ መምህር ነበረ ብለስ ኖ ምክንያቱም ኢየሱስ ክርስቶስ የሚናገረው ንግግር እኔ መለኮት ነኝ የሚል ነው አይደል? እንዴት ነው ይሄ? ወይ እብደት ካልሆነ ወይ ደግሞ የሚናገረው ንግግር ትክክል ካልሆነ በቀር ጥሩ የሚያስተምር ሰው አልነበረም። ኤኒዌይስ ሰው ነበረ ኢየሱስ እንደማናችንም። ጽንሰቱ ልዩ ቢሆንም በመንፈስ ቅዱስ የተደረገ ቢሆንም ግን እንደማንኛውም ሕፃን ያድግ ነበረ። ምግብ መብላት የማይችልበት ጊዜ ነበረ። ጥርስ ያልነበረው ጊዜ ነበረ። በኋላ ላይ ጥርስ እያወጣ ጡት እየጣለ ድክ እያለ በእጁና በእግሮቹ መሬት ላይ እየዳኸ የነበረ ሰው ነበር ኢየሱስ የዓለም ሁሉ አዳኝ። ሉቃስ 2 ላይ እንደሚነግረን እንደማንኛውም ልጅ በቁመት ያድግ ነበረ፣ በማስተዋል ያድግ ነበረ፣ ኮግኒቲቭ አስፔክቱ የሚያድግ ነበረ። አንዴ ኢምቤድድ ሆኖ ምንድነው ይሄ ፊክስድ ሆኖ የመጣ ከዛም በኋላ ገና ከልጅነቱ ጀምሮ አንዳንድ ለምሳሌ መጽሐፈ ቶማስ ላይ ይመስለኛል አይደለ? መጽሐፈ ቶማስ ነው የሚባል መጽሐፍ አለ በመጽሐፍ ቅዱስ ውስጥ የሌለ ከሁለተኛ መቶ ክፍለ ዘመን በኋላ የተጻፈ መጽሐፍ እና እዛ ላይ ገና በልጅነቱ ጀምሮ ጭቃ ሲጫወት እንዲያቦካ ምናምን የወፍ ቅርጽ ይሰራና እፍ ሲለው ወፍ ሆኖ ይበሩ ነበረ ምናምን ብሎ ይናገራል። እንደዛ አልነበረም ኢየሱስ ከልጅነቱ ጀምሮ ያድግ ነበረ። እንደማናችንም በማስተዋል ያድግ ነበረ። ስለዚህ ሜሞራይዝ ያደርግ ነበር፣ ያስታውስ ነበር። ትላንትናና ዛሬ ነገ የሚባል ነገር በአእምሮ ውስጥ ነበረ። ቁመቱም ያድግ ነበረ። እንግዲህ ስንት ሜትር እንደነበረ አናቅም፣ ነገር ግን ቁመቱ ያድግ ነበረ።
ልጅነት የሚባል ወቅት ነበረው፣ ቲኔጅ የሚባል እድሜ ነበረው፣ ጉርምስና፣ ከዛ ደግሞ ወጣት። እንግዲህ 33 ምን እንደሚባል አላውቅም፣ መጨረሻዋ እሷ ናት። 33 34 ላይ ሄደ። በስጋው በዚህ በተሸከመው ስጋ ወይ ደግሞ በለበሰው ስጋ መከራን ተቀብሏል። ተርቧል፣ ተጠምቷል፣ በጣም ተግቶ ሰርቷል። ኢየሱስ ብዙ ነገር የተሟላለት ልጅ አልነበረም። ብዙ ነገር የተሟላላቸው ልጆች በዘመኑ ነበሩ። ግን እንደማንኛውም አይሁዳዊ ቢሆንም እሱ ደግሞ ከድሃ ከሚባል ቤተሰብ ስለተወለደ ብዙ ነገሮች የተሟሉለት ሰው አልነበረም። የዚህን የክርስቶስ ኢየሱስን እያደገ መሄድ ፊሊፕ ኢቨንስ የተባለ ሰው ሲናገር መጥምቁ ዮሐንስ በሕፃንነቱ እያደገ በመንፈስም እየጠነከረ ብሎ እንደሚነገር ሉቃስ ላይ ሉቃስ ሲጽፍልን ስለ መጥምቁ ዮሐንስ በሕፃንነቱ እያደገ በመንፈስም እየጠነከረ እንደሄደ ሁሉ ሕፃኑ ኢየሱስም እያደገና እየጠነከረ ሄደ። ከዝኑ ጋራ ተመሳሳይ እድገት ነበረው ማለት ነው። ኢየሱስ የተለየ እድገት አልነበረም። ሁለቱም አገልጋዮች ነበሩ ኦፍ ኮርስ አይደለም፣ መጥምቁ ዮሐንስና ኢየሱስ ግን የተለየ እንትን አልነበራቸው። ግን ሁለቱም ያድጉ ነበር። ስፒሪቹዋሊም በጣም ጠንካራ ሰዎች እየሆኑ ያድጉ ነበረ። ውስጣዊ ማንነታቸውም ያድግ ነበረ። ከዚያም ከጎረምሳነት ወደ ጉልምስና አደገ። በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት አደገ። ይህ የሉቃስ ዘገባ ከብሉይ ኪዳን ሰዎች እድገት ጋራ ተመሳሳይ አቀራረብ ነው። ልክ በብሉይ ኪዳን የነበሩት ሰዎች የፐብሊክ ሊደርስ ሊሆኑ ይችላሉ፣ የሃይማኖት መሪዎች ሊሆኑ ይችላሉ። የእነሱ ታሪክ ዘገባ ሲጻፍልን ያለውን አይነት ናሬሽን ነው እዚህ ጋር የሚነግረን። እንደነሱም ሰው ነው፣ በብሉይ ኪዳን እንደነበሩት አይነት ሰው ነው። ለምሳሌ ይስሐቅና እስማኤል ሕፃኑም አደገ ጠነከረ ተብሏል። ሳምሶን፣ በተለይ ደግሞ ሳሙኤል በመንፈስ በእውቀት በጥበብ በሰውም በእግዚአብሔር ፊት ያድግ ነበረ። እዚህ ካላችሁ ሉቃስ የሳሙኤልን ናሬሽን በደንብ ነው ኮፒ ያደረገው። በተለይ ምዕራፍ 1 እና ምዕራፍ 2 ላይ ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 2 ላይ የሐና ዝማሬ ነፍሴ ጌታን ታከብራለች የሚለው ዝማሬዋ። ከዛም በኋላ ልክ እንደዚሁ የማርያምንም ዝማሬ ደግሞ ያስገባልናል፣ ተመሳሳይ በሆነ ቃላት ማለት ነው። የማርያምንም ዝማሬ ደግሞ አለ። ከዛ ኢየሱስንም ሲያነጻጽር ከሳሙኤል ጋር ነው የሚያነጻጽረው። ሳሙኤል በጥበብ በእውቀት በመንፈስ ያድግ እንደነበረው ልክ እንደዚሁ ኢየሱስም ያድግ ነበረ ብሎ ይነግረናል። የዕብራውያን ጸሐፊም ሲነግረን ስለ ኢየሱስ ክርስቶስ ሰብአዊነት አንደኛ ከይሁዳ ነገር ነው። ላይኔጅ እንትን አለው፣ ጎሳ አለው፣ ተወለደበት ጎሳ አለው፣ ነገድ አለው። ከይሁዳ ነገር ነው፣ እስራኤላዊ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። እንደኛ መታዘዝን ተምሯል። ልክ አውቶማቲካሊ አይደለም። ልክ የሆነ ነገር ሲገጥመው በህይወቱ በቃ ታዘዘዋለሁ ችግር የለውም እያለ ያለፈው አይደለም። ባለማድረግ ፔንፉል በሆነ መንገድ ከራሱ ፈቃድና ከእግዚአብሔር ፈቃድ ከትክክለኛውና ከተሳሳተው በመምረጥ የአባቱን ፈቃድ በማድረግ እየተማረ ያደገ ልጅ ነው። ጨርሶ አይደለም የመጣው ማለት ነው። ሊቀ ካህናታችን ለመሆን የእኛን ስጋና ደም ተካፈለ። እንደኛ ሰው ሆነ። ስጋና ደም ተካፈለ ማለት እንደኛ ሰው ሆነ። እኛ የምናልፍበትን ፕሬጀር ሁሉ አልፎበታል። በሁሉም ነገር ወንድሞቹን ይመስላል። እንግዲህ ከ33 ዓመት በላይ ያሉት ሰዎች ምን እንደሚሰማቸው ባላቅም፣ ግን እስከዛ ድረስ ያለውን ኢየሱስ ክርስቶስ ሆኖታልና ቲኔጅ ሆኖ አንድ ሰው ምን እንደሚሰማው ኢየሱስ ያውቀዋል። ሴክሹዋል ቴምፕቴሽንን ኢየሱስ ያውቀዋል። ሌዚነስን ኢየሱስ ያውቀዋል። ሳይበሉ ማደርን ኢየሱስ ያውቀዋል። በዙሪያው ባሉ ሰዎች ዘንድ አንድ ወጣት ውስጡ አቅም ኖሮት ችሎታ ኖሮት ነገር ግን ሌሎች ሰዎች ሚስ አንደርስታንድ ሲያደርጉት የሚሰማውን ስሜት ያውቀዋል። በጣም ሚስ አንደርስታንድ የተደረገ ሰው ነበር ኢየሱስ ክርስቶስ በምድር ሲመላለስ። አስቡት፣ እዚህ ቸርች አድጋችሁ እያገለገላችሁ ምናምን ከትንሽ ጊዜ በኋላ ከቸርች አገልጋዮች ጋር ብትጣሉና ውስጣችሁ ያለውን ሐሳብ ሳይረዱት እንደውም ይሄ ሐሰተኛ አስተማሪ ነው ብለው ቢያግዷችሁ ምን ይሰማችኋል? ጆሲ ምን ይሰማል? አያድርስ ነው። ማናችንም እንደዚህ ያላችሁ እኔ ችግር የለውም ምናምን ብለን በቀላሉ ምናልፈው አይደለም። የምትወዱት አስፓየር የምታደርጉት ይሄን ኮሚኒቲ የምትወዱት የምታገለግሉበት ነገን ስታስቡ የህይወታችሁ መስመር በቃ እዚሁ መሆን አብሮ ከወንድሞችና ከቶች ጋር ህብረት ማድረግ። ነገር ግን አንተ ሐሰተኛ ነገር ጥፋ ከዚህ ደግሞ ምናምን ብለው ቢናገሯችሁ ምን ይሰማችኋል? ኢየሱስ እንደዚህ ነበረ። ገና በ30 ዓመት ዕድሜ ሰዎች ሲከተሉት፣ ቲኔጆች ናቸው አብዛኞቹ ደቀ መዛሙርቱ። እነሱ ተከትለውት ከሱ ጋር ሲሄዱ ከዛም በኋላ ደግሞ አጋንንት ሲያስወጣ ሰዎች ሁሉ ደግሞ እንደ ይሄ ልጅ ምንድን የሚያደርገው ብለው ግር ብለው ሲከተሉት
አንዳንድ የሃይማኖት መምህራን ምን አሉ? ይሄ አናውቀውም እንዴ የጠራቢው ዮሴፍ ልጅ አይደል እንዴ? እንደውም አጋንንት አለበት፣ አብዷል፣ አራውጡት አውጡት አሉ። አብዷል አላችሁ ያለ አልቀጠለውም። በጣም ያማል። ሳይኮሎጂካሊ በጣም ተጎድቷል ኢየሱስ። ኤኒዌይስ በሁሉም ነገር ወንድሞቹን ስለመሰለ ዛሬ እኛን ሊረዳን የሚችል ሊቀ ካህናታችን ይሆን የቻለው ለዛ ነው። ባለፈበት መከራ ውስጥ መታዘዝን ተማረ። ስለዚህ ክርስቶስ ኢየሱስ ውጫዊውን ገጽታውን ስንመለከት በእንደዚህ አይነት መልኩ እያደገ እየተማረ ከሰዎች ጋራም ከእግዚአብሔርም ጋራ ባለው ግንኙነት እያደገ የመጣ ሰው ነው። አንዱ በጣም ልክ እንደ የአይሁድ አስተዳደግ አክቹሊ የሚደነቅበትና ሁሌም ደስ የምሰኝበት ነገር አንዱ ገና በልጅነታቸው ቅዱሳት መጽሐፍትን ሜሞራይዝ አድርገው ይጨርሳሉ። ኢየሱስ በዛ ስርዓት ውስጥ ያለፈ እስከ 6 ዓመታቸው ድረስ መዝሙረ ዳዊትን ሙሉን በቃላቸው ይይዛሉ በአይሁድ አስተዳደግ አሁንም ድረስ። ከዛም በኋላ እስከ 12 ዓመታቸው ድረስ ቶራን በደንብ በቃላቸው ይይዛሉ። የዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምን ማለት ነው ሙሉ በቃላቸው ይይዛሉ። ከዛም በኋላ የነቢያትን መጽሐፍት ይይዛሉ። ልክ እኛ 18 ዓመት ደርሷል አንድ ልጅ የራሱን እንትን ይወስን እንደምንለው በ13 ዓመት ነው የራሱን ይወስን የሚባለው አንድ ሰው በአይሁድ እንትን ማለት ነው፣ ወይ ደግሞ ጎረመሰ የሚባለው። ለ13 ዓመት ላይ ሁለት የህይወት አማራጭ አላቸው። አንደኛው ጥሩ ራባይ ካገኙ መምህር ካገኙ እና የሚቀበላቸው ከሆነ እሱ ጋር ሄዶ ይህንን ትምህርት መቀጠል። ምክንያቱም በዘመናቸው ሁሉ ሊያደርጉት የሚወዱት ነገር እግዚአብሔር ቃል ማጥናትና እሱ መውደድ ነው። ከዛም በኋላ እንግዲህ ፈሪሳዊ ከሆነ የፈሪሳዊ ሴክት ውስጥ ያለውን እንትን ይላሉ። ሰዱቃዊ ከሆነ ሰዱቃዊ፣ ብቻ እንደየግሩፑ ይሄዳሉ። ምናልባት ግን የሚቀበለው መምህር ግን ካላገኘ አንድ ልጅ ሊያደርግ የሚችለው ምንድነው? ወደ ፋሚሊ ቢዝነስ ነው የሚገባው። እስራኤላውያን ታውቃላችሁ አሁንም ድረስ በፋሚሊ ቢዝነስ በጣም ጎበዝ ናቸው። ለ100 ዓመት የዘለቀ የቤተሰብ ቢዝነስ አለ። ልክ እንደኛ እድል ያወጣል የሚባለው ልጅ የአባቱን ስራ ይቀጥላል። ብዙዎቹ ደቀ መዛሙርት ኢየሱስ ያገኛቸው የት ነው? አንዳንዶቹ ለምሳሌ ዮሐንስና ያዕቆብ፣ ጴጥሮስና እንድሪያስ ከአባታቸው ጋር አይደለ ጀልባ ላይ ሆነው ሲሰሩ ሲሰጠምዱ ምናምን። እነዚህ ልጆች ሲማሩ ያደጉ ነበሩ። ነገር ግን ምናልባት የሚቀበላቸው መምህር ግን አላገኙም። አፕላይ ያደረጉ ሞከሩ፣ ስኮላርሺፕ አልተሳካም። ስለዚህ ያላቸው አማራጭ ምንድን ነው? ወደ ፋሚሊ ቢዝነስ መሄድ ነው። ሁልጊዜ ግን አንቲሲፔት የሚያደርጉት ነገር መማር ነበረ እና የክርስቶስ ደግሞ የማስተማሪያ መንገድ ደግሞ ይለያል። ስኮላርሺፕ አውጥተናሉና አፕላይ ያደርጉ አይደለም ያለው። ሄደ ተማሪዎቹ ጋር ድሮፕ አውት የሆኑ ወይ ደግሞ የማይፈልጉት ጋር ማለት ነው የማይፈልጉት ጋር ሄደና ተከተለኝ አላቸው። አላመቻመቹ፣ ወዲያው ተከተሉት ኢየሱስን። ኤኒዌይስ የክርስቶስ ኢየሱስ አስተዳደግ ይህንን ይመስል ነበር። ውስጣዊ ስሜቱ ወደ ውስጣዊ ህይወቱ ምን ይመስል ነበር? ልክ እንደኛ እሱም ውስጣዊ ስሜቶች ነበሩት። ሰው ሁሉ የሚሰማው ስሜት ተሰምቶታል። ሰው ሁሉ የሚኖረው ፍላጎት እሱም ጋራ ነበረ። ለምሳሌ ሐዘን ያዝን ነበረ። የርህራሄ ኮምፓሽኔት ይሰማው ነበረ። ሰዎችን ይወድ ነበር። ፍቅር አፌክሽን ነበረው። ማለት ኢየሱስ ክርስቶስ ሁል ጊዜ አንዳንዴ ፒክቸር አድርጉ ስንባል የምናስበው ኢየሱስ አለ። ብዙዎቻችን የምናስበው አይስቅም ግን ሰላማዊ ነው፣ ምንም ችግር የለበትም። መታችሁ ልታወሩ ትችላላችሁ። ትንሽ አለ አይደለ ኮርኮራችሁት ራሱ ካለ በቃ ትልቅ ሳቅ ተደርጎ የሚቆጠር ይመስላል። እና ብዙ ነገር ላይ ግን እንትን አይልም። ስነ ስርዓት ያለው ህይወት ግን እንድንኖር ይፈልጋልና የወጣት ሊደሩን ይመስላል መሰለኝ። ከቸርች እንዳትቀሩ መጽሐፍ ቅዱስ አንብባል ዛሬ አላነበብክም ኦኬ እያለ እንዲህ በአይነ ቁራኛ የሚያይ መታችሁ ብታወሩት ደስ ይለዋል። እሱ ያለበት ቦታ ላይ ሌላ ወጥ ያለ ነገር ተደርጎ አይፈልግም ምናምን። በጣም የሆነ ሰዓት ላይ ኢየሱስ ክርስቶስ ከልጆች ጋር እንትን ነበረው አይደለ? ኢንተራክሽን ነበረው። አንዴ በጣም ተፈልጎ የታጣ ፒክቸር ነበርና አይ ቲንክ አሁን እንኳን ኤአይ ስላለ ብዙ ይገኛል። ግን ያኔ አንድ ፒክቸር ነው ያገኘሁት እኔ ጎግል ላይ። በጣም ዲፕ ነበር ሰርች ያደረኩት አሁን ኤአይ ሳይመጣ ፊት ማለት ነው። ኢየሱስ ከልጆች ጋር ሲጫወት የለም። በጣም ገርሞኝ ነበር ያኔ ፒክቸሩን ይፈልግ ቆይቷል። እና ኢየሱስ ከልጆች ጋር ከሆነ ያለው ምንድነው? እግሩ ላይ አስቀምጧቸው እንዴት ናችሁ እያለ እያወራቸው እየመከራቸው ምናምን ነው ይመስሉ። አትከልክሏቸው ወደ እኔ ምጡ ምናምን ሲል፣ በአንዳንዴ ደግሞ በርከክ ብሎ ልጆች ሲያናገር ፒክቸር ነው ያለው።
ይሄ ያገኘሁት ፒክቸር ግን ደስ የሚለው ገበቴ ሰፋ መሽከርከር አለ አይደለ? እንደዛ አይነት ጨዋታ ሲጫወት ከልጆች ጋር ያለ ነውና ኢየሱስ እንደዛ ነበር፣ ከልጆች ጋር ይጫወት ነበር። ምናልባት ዘ ቾዝን የሚለውን ፊልም አይታችሁ ከሆነ እዛ ላይ የመጀመሪያ ኤፒሶድ ላይ ይመስለኛል ከልጆች ጋር የነበረውን ኢንተራክሽን ያሳይ ነበር። ልጆች ይቀርቡት ነበር፣ የሚያወሩት ሰው ነበር እና ሰዎችን የመውደድ የማፍቀር የመቅረብ ነገር ነበር። ሶሻብል ምንል አይነት ሰው ነበር ኢየሱስ። ልክ እንደዚሁ ደግሞ ተጨንቆም ተክዞም ደግሞ ያውቃል። ዛሬ በቤት ምንድነው የምንበላው ብሎ አስቦ ያውቃል። ማለት እሱ ስላለ ማዘር ሜሪ ማርያም መሶቡን ክፍት ስታደርገው ሙሉ መሶብ እንጀራ ኦኬ አረ ኢየሱስ እንጀራ አልቋል የሆነ ነገር ተናገር እስቲ ምናምን እያለችው እንደዛ ነበር የሚሰራ የነበረው። የሚበላ ጠፍቶ ነበረ። ኢንፋክት ክርስቶስ ኢየሱስ በጣም ከሚያሳዝኑት የህይወት ገጽታዎቹ አንዱ ኤክስፕሊሲት ባይሆንም ነገር ግን ከቅዱሳት መጽሐፍ ትረካ እንደምንረዳው ያለ አባት ያደገ ልጅ ነው። 12 ዓመቱ ላይ ኢየሩሳሌም ሲሄዱ እናያለን ዮሴፍን አብሮ። ከዛ በኋላ ግን ዮሴፍን አናየው በኢየሱስ ታሪክ ውስጥ። እንደገና ደግሞ አባት እንደሌለው አሳዳጊ እንደሌለው ልጅ ነው ሲጫወቱበት የነበረው የሰፈሩ ሰዎች፣ የሃይማኖት መምህራን። መጨረሻ ላይ ደግሞ መስቀል ላይ ያለ ለዮሐንስ ነው ማርያምን አደራ የሰጠው። እነኋት እናትህ አደራ አለ። እናቱን አደራ የሰጠው ለሚወደው ደቀ መዝሙር ለዮሐንስ ነው። በሆነ ነገር ይገናኛሉ፣ የት ልጅ ምናምን ናቸው ከዮሐንስ ጋር እና ዮሴፍ በቤት ውስጥ አልነበረም። ዮሴፍ ጠራቢ ነበረ። ዮሴፍ አናጺ ነበረ። ዮሴፍ ከሚሰራት ከዛች ስራ ቤተሰቡን የሚደጉም ሰው ነበረ። ከነርሱ ቅድ በፊት የመጣ ብላቴና በቤታቸው አለ። ከዛ በኋላ ልጆችም ወልደዋል። ኦፍኮርስ አራት ወንድሞች ተጠቅሰዋል በመጽሐፍ ቅዱስ ውስጥ። ነገር ግን አባት የሞተበት ቤት ውስጥ አባት የሌለበት ቤት ውስጥ የመጀመሪያ ልጅን ኃላፊነቱን የሚወስደውና ኃላፊነቱን ተቀብሎ ቤተሰቡን ፊድ እያደረገ ማድረግ እንዴት ፔንፉል እንደሚሆን አስቡት። የምታውቋቸው ሰዎች ሊኖሩ ይችላሉ እንደዚህ አይነት ሁኔታ ውስጥ ያለፉ ሰዎች። ኢየሱስ እንደዛ ነበር። የሚወደውን ሰው አጥቷል። ጋይድ የሚያደርገውን ሰው አጥቷል። የመጀመሪያ ልጅ ነው፣ ወንድ ነው። በዛ ላይ አባት ያስፈልገዋል አይደል? ግን ገና ወጣትነት እድሜው በለጋ እድሜው አባቱን ከሱ ጋር አልነበረም። ስለዚህ ቤተሰቡን ፊድ የማድረግ የመመገብ ኃላፊነት እሱ ላይ ነበረ። ወደ ስራ ይሄዳል። ከዚህ በኋላ እኔ መምህር ነው መሆነው ብሎ ወደ ምድረ በዳ ሲሄድ ከባድ ፈተና የሚገጥም አይመስላችሁ? ቤተሰቦቼስ ማን አላቸው? እንደው ዝም ብሎ ማንም አይቆጣጠረው አለ አይደል? ወላጅ ማንም አይቆጣጠረው ልጅ ሆኖ ከፈለኩኝ እኔ መምህር ሆናለሁ፣ ከፈለኩኝ እንትን እላለሁ፣ ከፈለኩኝ እንትን እላለሁ፣ ማንም አይናገረኝም እና ማንም ደግሞ ኬር የማይሰጠው ጉዳይ የማይሰጠው አልነበረም ለኢየሱስ። ትፈልገዋለች እናቱ እሷ ጋር እንዲሆን እንዲጠብቃት፣ ቤት ውስጥ የሆነ ነገር እንዲያደርግ ትፈልጋለች። ምክንያቱም የቤቱ ጎረምሳ እሱ ነው። ማይክ የሚቀይረውም እሱ ነው። እንክብካቤ ያስፈልጋታል። ከሱ በታች ደግሞ ወንድሞች አሉት፣ እህቶች አሉት። እነሱ ማን ነው ጋይድ የሚያደርጋቸው? ስራ የሚያሰራቸው ማን ነው? ኢየሱስ ወደ አገልግሎት ሲወጣ የወሰነው ውሳኔ ቀላል አልነበረም። እንደውም የሆነ ሰዓት ላይ ትዝ ካላችሁ ማርቆስ ምዕራፍ 2 ወይም 3 ላይ የሆነ ቦታ ተሰብስበው ሲያስተምር ሰዎች ግርጥም ብለው ሲከታተሉ እናትና ወንድሞቹ በውጭ ቆመው ያስጠሩት ነበር፣ ይፈልጉት ነበር። ና እረኛ ጋር ሁን ማለት ዝም ብሎ አይንህን ለማየት አይደለም። ቤት ውስጥ የሚሰራ ስራ አለ። ምንም የምንበላው ነገር የለም፣ የሚጠጣ ነገር የለም። you have to make something፣ የሆነ ነገር ማድረግ አለብህ። እና ኢየሱስ እናቴ፣ ወንድሞቼ፣ እህቶቼ ቃሌን ሰምተው የሚታዘዙ ናቸው ብሎ ሲናገር እንዲሁ ቀላል በቃ የሚገርም ጥቅስ ተናገረ አይደለም። it was painful decision። ከእናቱ ከወንድሞቹ ከእህቶቹ በላይ የአባቱን እግዚአብሔርን ፈቃድ ለማድረግ መወሰን it was painful። እሱ እንደዛ ስለወሰነ ነው by the way ማንም ሊከተለኝ የሚወድ ቢኖር እናቱን፣ አባቱን፣ ወንድሙን፣ እህቱን ካልተወ ሊከተለኝ አይችልም ያለው። ማለት ካልበለጥኩብህ እኔ አንተም ቅር። ሲሪየስ ነው ኢየሱስ ዲሲሽን ላይ፣ ውሳኔ ላይ በጣም ሲሪየስ የሆነ ሰው ነበረ እና ሁሉ ጊዜ ይጨነቅ ነበረ። ብዙ ጊዜ መጽሐፍ ቅዱስ ውስጥ የምናውቀው በጣም መከራ ያለፈበት ሰው ኢዮብን ነው አይደለ? የኢዮብ ምናልባት ለጥቂት ወራት ቢበዛ ለአንድ ዓመት የቆየ መከራ ሊሆን ይችላል። አንድ ዓመት በጣም ሲበዛ ነው። በኋላም ደግሞ ሪስቶርድ ሆኖለታል አይደል? ነገሮችን ሁሉ አግኝቷል በሽምግልናው ዘመኑ ላይ። ኢየሱስ ግን ተወልዶ እስኪሞት ድረስ ሊያውን ደግሞ የህይወቱ ወሳኝ እድሜ ላይ ሁሉ በመከራ ውስጥ ያለፈ የተጨነቀ
ተክዞ ደግሞ ይላል አንዳንድ ጊዜ ታጣምባችሁ እኮ ይተክዝ ነበረ። ትላንትናን ያስባል፣ ቤተሰቡን ያስባል፣ አገልግሎቱን ያስባል፣ የአባቱን ፈቃድ ያስባል፣ የራሱ ፍላጎት ያስባል፣ በዙሪያ ያሉ ደቀ መዛሙርት የሚሰማቸውን ያስባል። አንዳንዴ ፍዝዝ ብሎ ታገኙታላችሁ። እንደዛ በሀሳብ ይወሰድ ሰው ነበረ ኢየሱስ። ሌላው ደስ ብሎት ደግሞ ያውቃል። በተለይ ደቀ መዛሙርቱን ልኳቸው ከላካቸው በኋላ ደግሞ የተላኩበትን ትእዛዝ ፈጽመው ሲመጡ በጣም ደስ ይለዋል። የአባቱን ፈቃድ ሲያደርግ ደስ ይለዋል። ያቺን ሰማርያዊቷን ሴት ሲያናግር ምግብ እንደ መብላት ያህል ደስ ይለዋል። አንዳንዴ ሰርፕራይዝ ካደረጋችሁ በኋላ ሰው እንብላ ሲላችሁ ይዘጋችኋል አይደል? እሺ እዚህ ያዘጋችሁ መሰለኝ። ግን በጣም የምትፈልጉትን ነገር ኤክሳይትመንት ውስጥ ስትገቡ የምግብ ፍላጎት ይጠፋል። ኢየሱስ እንደዛ ይሰማው ነበር። በጣም ደስ ይለዋል። ዛሬ በቃ ያቺን ሴት አገኘኋት። የከተማ ሁሉ ሰው የእግዚአብሔርን ወንጌል ሰማ። እንትና ተፈወሱ። ደቀ መዛሙርቱ ሄደው አገልግለው መጡ። በዚህ ደስ ይለዋል። ኖት ኦንሊ ዛት ደግሞ በጣም ይበሳጭ ነበር። ደግሞ ብስጩ ነበር። አቦቷ ብሎ ሊናገር ይችላል ኢየሱስ። እኛ ይመስል አቦ ተዋ የሚል ነው ይመስልን አይደል? በጣም እሱ ኤአይ ጂሰስ ነው። የሪሉ ጂሰስ ግን ይበሳጭ ነበር። በጣም ይቆጣቸው ነበር። ተበሳጭቶ እናንተ ጋር እስከ መቼ ነው የምቆየው ያላቸው ጊዜ አለ። ደቀ መዛሙርቱ እምነት የላችሁም እንዴ ብሎ የተናገረበት ጊዜ አለ። ትናንትና 5000 ሰው አብልቼ ትዝ አይላችሁም እንዴ ከምን የረሳችሁት ያላቸው ጊዜ አለ። በጣም ይበሳጭ ነበር። ብስጩ ነበር ኢየሱስ። እና አንዳንዴ ስታዩት ፊቱ ቀየር ሲል ዞር የምትሉት ሰው አለ አይደለ? እንደዛ አይነት ሰው ነበር ኢየሱስ። ሰው ነበረ። ሰርፕራይዝ ሆኖ ያውቃል። ተደንቆ ያውቃል። በተለይ ማቴዎስ ምዕራፍ 8 ላይ ያንን ለምጻም ሰው ከፈወሰ በኋላ ያለው ታሪክ ላይ እንደዚህ አይነት እምነት እዚህ በእስራኤል መካከል አላገኘሁም ብሎ ተደነቀ ይላል። እንግዲህ ሉቃስ ማቴዎስ ሲጽፍልን ተደነቀ፣ ኢየሱስ ተደነቀ ብሎ ጻፈልን። እንግዲህ ኤክሳይትመንቱ በምን እንደተገለጠ አናውቅም፣ ግን ዋው ወይኔ ዘሎ ሊሆን ይችላል አላውቅም። እንግዲህ ስትደነቁ እንደምትሆኑት ማለት ነው። ኢየሱስ አይዘልም ነው ብሎ ግን he was so excited በጣም ተደነቀ በዚህ ሰው እምነት። እና በአሕዛብ መካከል በተለይ ሲሮፊኒቃዊቷ ሴት እቺ ለቡችሎችም እኮ የተራረፈውን ይበላል ያለችው የእነሱን እምነት አይነት ሲመለከት በጣም ነው የሚደነቀው። እና ደቀ መዛሙርቱ ጽፈውልናል ኢየሱስ ሰርፕራይዝ ሆኖ ሲያዩት ማለት ነው። ኢየሱስ እንደዛ ነበረ። ምንም ነገር የማይደንቀው የሚያመቀው እንትን አይደለም። በቃ ይደነቃል፣ ኤክሳይትድ ይሆናል፣ ደስ ይሰኛል። ቅር ተሰኝቶ ደግሞ ያውቃል። ማርቆስ 8 ላይ ቅር ይሰኛል በሚያየው ነገር። አንተ አጋንንት አለብህ፣ በአጋንንት ነው እንደዚህ ነቅሏል የልጅ ወፈፌ ነው ሲሉት ቅር ይሰኛል። ለወላጆቹ የሚታዘዝ ልጅ ነበረ። ቅድም ብያቸዋለሁ። ኦፍኮርስ ቤተሰቡን የሚታዘዝ ልጅ ነበር። በመታዘዝ ያደግ እንደነበር ነግሮናል ሉቃስ ስለ ልጅነት ወራቱ ሲነግረን። ታዛዥ ነበረ። በቃ ይሄ ታዛዥነት አብሮት ያደገ ባህሪው ነው። የሚታዘዝ ነበረ። እሺ ባይነት በኋላም የአባቱ ፈቃድ የእግዚአብሔርን ፈቃድ ለማድረግ እንዴት እንደታዘዘ እናየዋለን። በጣም ተርቦና ተጠምቶ ያውቃል። ኦፍኮርስ የድሃ ቤት ውስጥ ነው ያደገው። እስቲ ዛሬ ይራበኝ እያለ አይደለም፣ ዳይት ላይ ነኝ ምናምን እያለ አይደለም ኢየሱስ እንትን ያለው። የሚያቆመው ምግብ በጣም ይርባል። የሚበላ ነገር የለም፣ ቤት የለውም። ኢንፋክት ለአገልግሎት ሲወጣ በ30 ዓመት ዕድሜ ማለት ነው ሲወጣ ከዛ በኋላ በየከተሞቹ እየዞረ በየሰፈሮቹ እየዞረ ነበር ያስተምር የነበረው። እና ቋሚ የሆነ ቤት የለውም። የት ነበር ያድር የነበረው? ተራራ ላይ ነው ያድር የነበረው። ይጸለይ ያድራል። በቃ ሌላ የሚበላ ነገር የለም። ምን ያድር? እና በጣም ክስት ያለ ግርጥት ያለ የተራበ ሰው ነበረ። ተጠምቶም ያውቃል። ትዝ ካላችሁ ራሱ ቃል በቃል የተናገረው መስቀል ላይ በነበረ ጊዜ በቃ አረ ውሃ ጠማኝ፣ ተቃጠልኩ። ቀኑን ሙሉ እንደዛ ሲያንገላቱት በፀሐይ ሲያንገላቱት ውለው መስቀል ላይም ከተሰቀለ በኋላ ጠማኝ። ከውስጥ ጉሮሮ ደርቆ የተናገረው ንግግር ነው። ተጠምቶ ያውቃል ኢየሱስ። ይጠማዋል። ተፈትኖ ደግሞ ያውቃል። በተለይ ሉቃስ ላይ እና ማቴዎስ ላይ ያሉትን የፈተናዎቹን ሲዘን እናውቃቸዋለን። ፈተናዎቹ በጣም ከባድ ናቸው። ከቤተሰቡ ለወጣ በ30 ዓመቱ ወሳኝ እድሜ ላይ ለሚገኝ አንድ ወጣት ልጅ ከዚህ በኋላ እግዚአብሔር ለጠራው ጥሪ እለያለሁ ብሎ የወሰነ አንድ ወጣት የቀረበለት ፈተና
በጣም በጣም ከባድ ነበር። የመጀመሪያው ክትዝ እንደሚላችሁ እግዚአብሔር ልጅ ከሆንክ አይደል? ምክንያቱም ምን መሰላችሁ? በጥምቀት ጊዜ ሲጠመቅ ሰማያት ተከፍተው ምን ተብሏል? የምወደው ልጄ እሱ ነው እርሱን ስሙት የሚል ድምፅ መጥቷል። ይህንን መጥምቁ ዮሐንስ ሰምቷል፣ እሱም ሰምቷል፣ ያውቃል። ዋው ደስ የሚል ጆርኒ። አባቴም ከሰማይ አጽድቆልኛል፣ ከዚህ በኋላ የማገለግለው አገልግሎት አይ ቲንክ የተከፈተ በር ነው፣ እግዚአብሔር ልጅነቴን ሰው ሁሉ ደግሞ ማወቅ አለበት የሚል ተነሳሽነት ይኖረዋል። እንደማናችንም የአገልግሎት ስንጀምር ወይ ደግሞ የሆነ ስራ ስንጀምር ኤክሳይትመንት ኖሮን ከግብ ለማድረስ እንደምንተጋው ኢየሱስ የሚያስብ ነበረ። ከዛም በኋላ 40 ቀን ከተራበ በኋላ ዲያብሎስ አይደለ መጣና፣ እንዴት የመጣ ይመስላችኋል? ዲያብሎስ አይ ቲንክ ፊልም ላይ እንደምናየው አይመስለኝም። የሆነ ጥቁር ሰውዬ ምናምን እያለ ፊቱ እየቆመ አይመስለኝም፣ ወይ ደግሞ እባብም አይመስለኝም። የሆነች እባብ እየመጣች ዳቦ አድርገው እንጀራ አድርገው የምትል አይመስለኝም። ዲያብሎስ ብሎ ይነገረናል። በተለይ በመጽሐፍ ቅዱስ ውስጥ የሴጣን ስሞች ሴጣን፣ ዲያብሎስ፣ አውሬው፣ ሌላም ከሳሽ የተባለባቸው ቦታዎች ስሙ የተገለጠባቸው ቦታዎች ተግባሩም እንደዛ ነው እና ዲያብሎስ ነው የተባለው በዚህ በሉቃስና ማቴዎስ ላይ። ዲያብሎስ ደግሞ ክፉ ሐሳብን የሚያወረውር የሚያቀብል ማለት ነው ስራው። እና ክርስቶስ 40 ቀን ከጾመ ከተራበ በኋላ የሚገርም የጸሎት ጊዜ ነበር። ሰማያት ተከፍቶ ነበር፣ ኃይል ተሞልቶ ነበር። ከዛም በኋላ የመጨረሻው ቀን ላይ እንደሚል ሐሳብ ወደ አእምሮ መጣ። በጣም ርቦታል የሚለው አይገልጸውም። አሁን እኛ እንደራበን አይደለም፣ ከምሳ በኋላ እንደሚሰማ ስሜት አይደለም። ጠኔ 40 ቀን ሙሉ አልተበላም። ምናልባት ውሃ ጠጥቶ አግኝቶ ከሆነ ውሃ ጠጥቶ ይችላል እንጂ ምድረ በዳ ስለነበረ ምንም የለም፣ ውሃ የለም፣ ምግብ የለም። በጣም ተርቧል። እና እዛ ቦታ ላይ ቁጭ ብሎ ምን የሚል ሐሳብ ወደ አእምሮ ፍላሽ ያደርጋል? ይህንን ድንጋይ እኮ አንተ እግዚአብሔር ልጅ አይደለ እኮ እግዚአብሔር ልጅ እኮ ይህንን ድንጋይ ዳቦ ይሁን ብትለው ዳቦ ይሆናል። ኦኬ አንተ ይህን ማድረግ ይችላል። እንዲህ አይነት ሐሳቦች ናቸው ሲሰሙት የነበሩት። ከዛም በኋላ ማን አለ ያንን የሚያየው? በዙሪያው ማንም የለም እኮ አውሬዎች ናቸው። እንደውም ማርቆስ ነው የሚለው አውሬ ነው የነበረው በዙሪያው እንጂ ሰውም የለም። እግዚአብሔር ልጅ አይደለው። ግን ይህ ሐሳብ የእግዚአብሔር ፈቃድ እንዳልሆነ ግን ተረዳ። ኖ አላደርግ ርቦኛል ግን አላደርገውም። ሰው በእንጀራ ብቻ አይኖርም በእግዚአብሔርም ቃል እንጂ ተብሎ ተጽፏል። ሜሞሪያጅ ያደርግ ነበር አላልኳችሁ? ጨርሱታል። ተወራል። ዘዳግም 8 የጠቀሰው። አሁንም እዛው ፈተናው ላይ እንደገና ሌላ ምን የሚል ሐሳብ መጣለት? ይኸውልህ ኦኬ እንደዚህ አይነት ጥቅስ እኮ ካለ ለምሳሌ መዝሙር 90 ላይ ራስን ከከፍታ ቦታ ላይ ብትጥል መላእክቶቹን ስለሚያዛቸው ስለአንተ እግር እንዳይሰናከል ይጠብቁሃል ምናምን። እሺ ታዲያ ሰው ሁሉ የሚሰበሰብበት ቦታ የት ነው? ቤተ መቅደስ በጣም ቢዚ ቦታ ነው። መስዋዕት የሚያቀርበው አለ፣ የሚቀርበት አለ፣ እንትን የሚለውጡ ሰዎች አሉ፣ ይሄ ገንዘብ ለዋጮች አሉ፣ ካህናቱ አሉ። የኢየሩሳሌም ሃይማኖታዊና ፖለቲካዊ ጉዳዮች ሜን ኦፊስ ነው ቤተ መቅደሱ። ትልቅ ነው፣ ሄሮድስ ያሰራው ቤተ መቅደስ። እና እዛ ላይ ሄደህ የመጨረሻውን እንትን ላይ ትወጣና ከዛ ሰዎች ሁሉ ይህ ልጅ ምን እየሆነ ነው ሊወድቅ ነው ምናምን ትኩረታቸው ወደ አንተ ሲሆን አንተ ዘለህ ትወድቃለህ። የዛን ጊዜ ላይ ቃል አለ በመዝሙረ ዳዊት 90 ላይ የተጠቀሰ መልአኮቹን ስላንተ ስለሚያዛቸው መላእክት እየበረሩ መጥተው እግር ከፍ ሲያደርጉት ዋው ይላል ክራውዱ። ከዛም በኋላ አንተ የእግዚአብሔር ልጅ እንደሆንክ ያውቃሉ። በጣም ምርጥ አይዲያ ነው። ሰዎች ለማገልገል ነው የመጣው። ሰዎች የሚፈልጉት ሰዎች እሱ እንዲያውቁት ይፈልጋል። ለዚህ ነው የመጣሁት እያለ ሲመሰክር የነበረ ሰው ስለነበረ ማለት ነው። ይህንን ማድረግ ማለት በአጭር ቃል በዘመናችን ምን ማለት መሰላችሁ? አንድ የሆነ ፔመንት ትከፍላለህ፣ ቫይራል ይሆናል ፖስት ማለት ነው። ምን ትፈልጋለህ? እንዲያውቁ አትፈልግም? ሰዎች አገልግሎት እንዲባረኩ አትፈልግም? ወደ አካውንት እንዲያስገቡ አትፈልግም? ሰዎች እንዲቀበሉ አትፈልግም? ቴምፕቴሽኑ ይሄ ነው። እኛ የምንፈተነው ፈተና ክርስቶስ ተፈትኖታል ስላችሁ ቀላል አይደለም። ሊያገለግል ደግሞ እየወጣ ነው። ስለዚህ ቤተ መቅደሱ ቢዚ ነው። እዛ ቦታ ላይ ሄዶ ራሱን ከፎቅ ላይ ሲወጣ ሲጀምር ሰዎች ያዩታል። አራት ልጅ ውረድ ምን ታደርግ ነው ምናምን ይባላል። እዛ ላይ ወጥቶ ሲወርድና ሲፈጠፈጥ ከዛ ደግሞ ሳይጎዳ ቀርቶ መላእክት መጥተው ሲቀበሉት ይሄ አነጋጋሪ ጉዳይ ነው የሚሆነው። ሰምታችኋል? ቤተ መቅደስ ላይ ሲዘል የነበረው ልጅ መላእክት ከዛ የተቀበለው ሰምተሻል እንጂ እየተባለ በየሀገሩ ይወጣል። አነጋጋሪ መሆን የቀረበለት ፈተና የነበረ በጣም እየከበደው ግን ደግሞ ትዝ ሲል እግዚአብሔር ቃል ለእግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እዛው ዘዳግም ላይ ያለ ነው።
ኖ አላደርግም ይላል ሚኒስትሪውን ሲያስብ። ከዛ በኋላ ካላችሁ ዲያብሎስ ምን አሳየው ይላል? የዓለም መንግስታትና ክብራቸውን አሳየው። ንጉስ ነኝ ያለ ነው ክሌም ያደርገዋ። የዳዊት ልጅ ነኝ፣ ንጉስ ነኝ፣ መንግስት ስለ እግዚአብሔር መንግስት ነው ሲናገር የነበረው። ስለዚህ አጀንዳው ፖለቲካዊ ነው፣ የመንግስት ጉዳይ ነው የመጣው። ይህንን ለመናገር በጣም አቋራጭ መንገድ ያወልህ። ይህ ሁሉ የዓለም መንግስታት ክብር አለ። እሺ ስለዚህ ለአንድ ጊዜ ሰግድልኛለህ። አቋራጭ መንገድ አለ። በጣም ፌመስ የምትሆንበት፣ በጣም ዌልዚ የምትሆንበት፣ በጣም ኢንፍሉዌንሻል የምትሆንበት፣ የእነዚህን ሁሉ ክብር ሰጥሃለዋል። ከዛም በኋላ ይሄ ፈተና ያችን እንኳን ቀላል ናት ብሎ የሚያልፈው አልነበረም። ማን እስቲ ከእናንተ መካከል ብትሆኑ ማን መስቀል እያየና ትገደላለህ የተባለና አይ የዓለም ሁሉ መንግስታትን ክብር ሰጥሃለሁ የተባለ የትኛውን ይመርጣል? መስቀልን ይመርጥ ማን ነው? ኖዋን። ኢየሱስ ግን እየከበደውም ቢሆን ይህ የእግዚአብሔር ፈቃድ አይደለም፣ በቃ በዛ በጣም እርግጠኛ ነው። ሂድ ከዚህ ዲያብሎስ አለ፣ ለእግዚአብሔር አምላክ ብቻ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል፣ በቃ አልፈልግም፣ ጥፋ ከዚህ አለው። ዲያብሎስም ሌላ ጊዜ እንገናኛለን ብሎ ጠፋ። ከዚያ የሀሳብ ጠፋ። በቃ ወጥቶ መጣ። ገና እንደመጣ የሰውዬ እብድ ነው ምናምን በባል ምን ነው ያኔ እሺ ብዬ ቢሆን ኖሮ እንደዛ ባደርግ ኖሮ የሚል ቴምፕቴሽን ግን ይኖረዋል። እና ኢየሱስ በጣም 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 ተፈትኗል። ሳይኮሎጂካሊ፣ ፊዚካሊ ተፈትኗል። ሌላው ምናልባት በጌተሰማኒ የነበረውን ጊዜ ስንመለከት ብዙ ጊዜም እንደዛ ሊሆን ይችላል። የክርስቶስን ሕይወት የጠኑ ሰዎች አብዛኛውን ጊዜ ኢየሱስ በጸሎት ያሳልፍ ነበር። በተለይ የሌሊቱን 3ኛውን ክፍል የሚባለው ከሌሊቱ 10 ሰዓት በኋላ ተነስቶ ይጸልያል። በቃ ሲጸልይ ነው ታገኙት። እንደውም ማርቆስ 2 ላይ ሙሉ ቀን በሽተኞችን ሲፈውስ አጋንንት ሲያስወጣ ዋለና ማታ ላይ እነ ጴጥሮስ አማት ቤት ነበር ያደረው። ከዛም በኋላ በሌሊት ተነስቶ ወጥቶ እሱ የት ነው ያለው? ተራራ ላይ ይጸልያል። በጠዋት ደግሞ ሰው ግር ብሎ መጥቷል። ዛሬም እንዲፈውሳቸው ኢየሱስ ማለት ነው። ከዛ ሁሉ ድካም በኋላ ኢየሱስ የሚታየው ነገር አለ ነው መጸለይ፣ ከአባቱ ጋር መነጋገር። በጣም ጸሎት የሚወድ ነበር። በጣም ጸሎት ይወድ ነበር። አይዶ ነው ኢየሱስ ጸሎት ካስፈለገው እኛ ምን ያህል እንደሚያስፈልገን ገምቱ። ግን በጣም ጸሎት ይወድ ነበረ። ምናልባት 3 ሰዓት 4 ሰዓት ሊሆን ይችላል የሚጸልየው። ማለት እንግዳ ሰው ቤት አድሮ ከሰው ቤት አቋርጦ ወጥቶ የሚጸልይ ሰውዬ ማለት ነው። አይ ዛሬ እንኳን ሰው ቤት ስለሆንኩኝ ግድ የለም ይዝለለኝ። እኛ እንደዛ ነው የምንለው አይደለ? እንደነሱ እንዳደረጉኝ ይሆናለሁ፣ ቤቴ ሲሄድ እጸልያለሁ ነው የምንለው። ኢየሱስ ግን እንደዛ አላደረገም። በእንባ ይጸልይ ነበረ፣ በጩኸት ይጸልይ ነበር። ድምፁን እያሰማ ነበር የሚጸልይ የነበረው። በእንባ ነበር ይጸልይ የነበረው። የክርስቶስ ሲጸልይ ካያችሁት በእንባ ነበር። አይኖቹ ቅልት ብለው እንባ ፍሰስ ብሏቸው ምን እንዳወራ አላውቅም። ግን አንዱ ያስደነገጣቸውና እንዲያቆም ያጓጓቸው ነገር ይሄ ይመስለኛል። ይህ አይነት የጸሎት ልማዱ ይመስለኛል። በጩኸት እየተናገረ ነው የሚጸልየው፣ በእንባ ነው የሚጸልየው። እና ደቀ መዛሙርቱ ሲያዩት የጸሎት ህይወቱን እባክህ ጸሎት አስተምረን እንደ ሌሎቹ ደቀ መዛሙርት ብለው እንደ ሌሎቹ መምህራን እንዳሏቸው ጠየቁት። እና ኢየሱስም አስተማራቸው። ጸሎታችሁ ይህን ይመስል በሰማያት የምትኖር አባታችን ስም ይቀደስ የሚለውን ነገር ነገራቸው። ለእሱ ግን ጸሎት ድርድር የሌለው በየጊዜው ይጸልያል። በጣም የሚገርመኝ ነገር ማለት በየቀኑ ይጸልያል፣ ሁልጊዜ ይጸልያል፣ ከአባቱ ጋር ይገናኛል፣ ከአባቱ ጋር ያወራል። በጣም የሚገርመኝ መስቀል ላይ ሆኖ ይጸልይ ነበረ። መስቀል ላይ ሆኖ የተናገራቸው 7 ንግግሮች አሉ እንደምታውቁት። ከ7ቱ 3ቱ ከአባቱ ጋር ያወራሉ። የመጀመሪያው፣ 3ኛውና መጨረሻው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አባት ሆይ ለምን ተውከኝ? አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። በቃ አባት ሆይ ከአባቱ ሌላ የሚያጓጓው ማውራትም የሚፈልገው መነጋገር የሚፈልገው የለም። አባት ሆይ ሲሳካለት አባት ሆይ አመሰግንሃለሁ ስለሰማኝ፣ እነዚህን 5000 ሰዎች በመገበ ጊዜ ማለት ነው። አመሰግንሃለሁ ስለሰማኝ፣ ሁሌ ስለምትሰማኝ። በመስቀል ላይ ሆኖስ አባት ሆይ አባ ሌላ ማንም ዘመድ የሌለው እስኪመስል ድረስ፣ ጎረቤት የሌለው ወንድመት የሌለው ይመስል ድረስ ከአባቱ ጋር ያለው ፍቅር በጣም ጥብቅ ነበር። በጣም የጸሎት ሰው ነበር። በጣም ክርስቶስ ኢየሱስ በምድር በነበረው ቆይታው በእንደዚህ አይነት ሁሉ መከራ ውስጥ አልፏል። በውስጡም በውጩም ኢሳይያስ እንደሚናገረው የሕማም ሰው ነው። በቃ አለ አይደለ? ቁስል የሆነ ሰው፣ በሽተኛ የሆነ ሰው፣ ሰዎች ሁሉ የማይቀበሉት፣ የሚገፉት፣ ሚስአንደርስታንድ እንደሚያደርጉት፣ ተገፍቶ ያውቃል፣ ተሰድቦ ያውቃል፣ ተነቅፎ ያውቃል። ይሄ ማን ልጅ ነው ዞር በል ከዚህ ተብሎ ያውቃል። ቦታ ሳይሰጠው ያውቃል። ተጠልቶ ያውቃል።
ልንሸከመው ማንችለው መኮራረፍ ምናምን አይደለም አኩርፎት አይደለም ተጠልቶ ያውቃል ሲያስጠላ ተብሎ ያውቃል ጌታችን እንደዚህ ነው በነገር ሁሉ እኛን መሰለ ክብር ለእግዚአብሔር ይሁን ግን ለምን አምላክ ሰው ሆነ እንግዲህ መለኮት ይሄንን ምርጫው ለምን አደረገ ለምን በሰዎች መካከል መገለጥን ፈለገ ሌሎች መንገዶች የሉም ነበር ለምን ሰው ሆነ አራት ነጥቦችን እናነሳለን በተለይ ዕብራውያን ምዕራፍ 2 ላይ ተመስርተን ማለት ነው ዕብራውያን ምዕራፍ 2 ላይ ቤዝ አድርገን አራት ነጥቦችን እናያለን ከቁጥር 5 እስከ 9 ባለው ላይ ማለት ነው ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል ታስታውሰው ዘንድ ሰው ምንድነው ታስበው ዘንድ የሰው ልጅ ምንድነው ከመላእክት ጥቂት አሳነስከው የክብርና የምስጋና ዘውድ ጫንክለት ሁሉን ከእግሮቹ በታች ያስገዛህለት እግዚአብሔር ሁሉን ከበታቹ ያስገዛለት ያላስገዛለት ምንም ነገር የለም ይሁን እንጂ በአሁን ጊዜ ሁሉም ነገር ተገዝቶለት አናይም ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያነስ አድርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን አንደኛ አምላክ ስለምን ሰው ሆነ እግዚአብሔር ለምን ኢየሱስ ሆነ ወልድ በስጋ ለምን ተገለጠ እግዚአብሔር አስቀድሞ ለሰው ያሰበውን ነገር ለመፈጸም እግዚአብሔር ሰውን ሲፈጥረው ያሰበውን ኦሪጂናል ፕላኑን በትክክል የፈጸመው ኢየሱስ ነው ከእግዚአብሔር ጋር ጤናማ ግንኙነት እንዲኖረው ከሰዎች ጋር ጤናማ ግንኙነት እንዲኖረው ከተፈጥሮ ጋር ጤናማ ግንኙነት እንዲኖረው በዚህም ደግሞ የደስታው ምንጭ እግዚአብሔር እንዲሆን የደስታው ማረፊያ እግዚአብሔር እንዲሆን በሰጠውም ነገር ደግሞ በእግዚአብሔር ደስ የተሰኘ እንዲኖር እግዚአብሔር የፈጠረው ለዚህ ነበር ምድርን እንዲገዛ እንዲያስተዳድር ከመላእክት ጥቂት አሳነስከው የሚለው መዝሙር ምዕራፍ 8 ያንን ነው የሚናገረው ስለዚህ ክርስቶስ ለምን ሰው ሆነ አንደኛ እግዚአብሔር ለሰው አስቀድሞ ያሰበውን የመጀመሪያውን ኦሪጂናል ፕላኑን ለማሳየት የተፈጠራችሁት እኮ ለዚህ ነው ፕሮቶታይፕ ሳምፕል ለመሆን ማለት ነው በጣም ረስተነዋል እንግዲህ ከኤደን ገነት ከወጣን እና ሰው ተረስቷል በኃጢአት መኖር ተለምዷል እግዚአብሔርም ሰው ባለበት ሁኔታ ውስጥ እንዴት አድርጎ ከሱ ጋር ሊኖር እንደሚችል ህግን እየሰጠ ስርዓትን እየሰጠ እያገኘ የማዳኛ መንገዱን እያመጣ ነበር ትክክለኛው ሰው እንዴት ሊኖር እንደሚገባ ለማሳየት ኢየሱስ ሰው ሆነ የክርስቶስን ህይወት ሙሉ ስትመለከቱት ኢየሱስ ሰው እንደዚህ ነው መኖር ያለበት ማለት ነው ብላችሁ ትረዳላችሁ ሁለተኛ ከቁጥር 10 እስከ 13 ባለው ላይ እንደምናየው ብዙ ልጆችን ወደ ክብር ለማምጣት ባለመታዘዝ ምክንያት እግዚአብሔር ያራቁትን ወደ ክብር ለማምጣት የሚለው በመከራ ውስጥ ሆነው ወደ ቀደመው እግዚአብሔር ወዳሰበላቸው የህይወት ምዕራፍ እንዲመለሱ ወይ ደግሞ እንዲመጡ ለማድረግ ማለት ነው ብዙ ልጆችን ወደ ክብር ለማምጣት ክብሩ ይሄ ነው ከእግዚአብሔር ጋር ያላቸው ህብረት መታደስ ነው ሶስተኛው የዲያብሎስንና የሞትን ኃይል ለመደምሰስ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይሄው በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል ሊደመስስ ነው ዲያብሎስን ለማሸነፍ ሰዎች ከዛ በኋላ ሟች ሊሆኑት አይደለ ሞትን ትሞታለህ እና መሞት እርግጥ ይሆናል ተባለ ከዛ በኋላ ሰው የሞተ ነው የቀጠለው እና ጳውሎስ ማን ነው የዕብራውያን ጻፊ እንደሚነግረን በሞት ላይ ስልጣን ያለውን የዲያብሎስን ኃይል ለመደምሰስ ክርስቶስ ኢየሱስ ሰው ሆነ ስለዚህ ከዚህ በኋላ ሞት አያስፈራም የሞት ጉልበት ተመቷል ሞት መሸጋገሪያ ሆኗል ሞት ምናልባትም ደግሞ አንድ ቀን ይቀረዋል የክርስቶስ ዳግመኛ መምጣት ከዛ በኋላ አይታሰብም ሞት ምን ነበረ ብለን ግራ እስኪገባን ድረስ እንረሳዋለን ያንን ለማድረግ ወንድሞቹ በሚያልፉበት ሰዎች በሚያልፉበት መንገድ እሱ ማለፍ ነበረበት እሱ ራሱ ሞቷል ባጠገቡ የቤተሰብ አባል ሲሞት አይቷል የሞቱ ሰዎችን አይቶ ያውቃል አስነስቶም ያውቃል አራተኛ መሐሪና ታማኝ ሊቀ ካህናት ለመሆን ቁጥር 17 እስከ 18 ስለዚህ በሁሉም ነገር ወንድሞቹ መምሰል ተገባው ሰው ሆነ ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገል ለሕዝቡ የኃጢአት ስርየት ለማስገኘት ነው እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይራራልናል ያስብልናል የሚለው የሐና መዝሙር ከዚህ የተወሰደ ነው
ትርጉሙም ደግሞ ኢየሱስ በማንኛውም መንገድ የሚሰማን የትኛውም ስሜት ተሰምቶት ያውቃል። መድኃኒት ስንታመም መድኃኒት ፍለጋ የምንሄደው ሐኪሞች ጋር ነው። ሐኪሞች ጉዳያችንን አጥንተው መርምረው ይሄ ነው ችግሩ፣ ይሄ ነው መፍትሄው ብለው ይጠቁሙናል። አንድ ነገር ግን ማድረግ አይችሉም ሐኪሞች። ምንድነው ማድረግ የማይችሉት? ስሜታችንን መካፈል አይችሉም፣ መጋራት አይችሉም። ይሸቀሽቀኛል ስትል እሱ ኦኬ ይሄ ማለት የምልክት ነው እያለ ነው መጽሐፎቹን የሚያስበው አይደለ? ይወጋኛል ስንል እንደዛ ነው የሚያስበው ሰው። ኢየሱስስ ይወጋኛል ስትል አይ ኖ ኢት ፊል አድርጎት ያውቃል። መገፋትን ያውቀዋል፣ መጠላትን ያውቀዋል፣ ማጣትን ያውቀዋል፣ መቸገርን ያውቀዋል። የእግዚአብሔርን ፈቃድ ለማድረግ ያለውን ትንቅንቅ ትግል፣ ውስጣዊውን ትግል ያውቀዋል። እንዴ አንተ ምን ሆነህ ነው እንዴ? እኔን አትተኝም ሌላም ብሎ እኮ እንደዛ አይነት ሊቀ ካህናት አይደለም ያለ። አይ ኖ ኢት ያኛው የብሉይ ኪዳኑ ሊቀ ካህን እሱም ሰው ነው እና ደግሞ አንዳንዶቹ በቃ ህጉን አይተው ነው ጀጅ የሚያደርጉት። ያንተ ምን ሆነህ እንደዚህ የምታደርገው በቃ ከዚህ በኋላ ምናምን ብለው ሊቆጡ ይችላሉ። ኢየሱስ ግን ያዕቆብ እንደሚናገረው ሳይነቅፍ አይደለ በልግስና ጥበብን የሚሰጥ እሱን ይለምን አይነቅፍም። አበዛሽው አንቺ ደግሞ አትለወጥም እንዴ አንተ ትናንትና እንደ ዛሬም እንደ ሳጥቦ ጨቃ ትሆናለህ እንዴ? ወይ በቃ ለአንተ ጸጋ ጨርሻለሁ ሌሎቻችሁ ነው የሚል አይደለም ኢየሱስ። እዛው የተንከባለልክበት ቦታ ላይ ተንከባሎ አብሮ ያሳልፋል። ታማኝ መሐሪ ሊቀ ካህናት የሆነው ለዚህ ነው። የምናመልከው ኢየሱስ የቤተ ክርስቲያን የእሁድ ትልቅ ሰውዬ የሆነ የተቀመጠ ጣዖት ምናምን ሳይሆን በህይወታችን በምናልፍበት መንገድ ሁሉ አብሮን የሚያልፍ ነው። ግራ ተጋብታችሁ ታውቃላችሁ? ኦፍኮርስ እናውቃለን። ኢየሱስ ግራ ተጋብቶ ያውቃል። ምን መወሰን እንዳለበት ግራ ተጋብቶ ያውቃል። ምን ላድርግ ብሎ ጨንቆት ያውቃል። ነገ ምንድን ነው የሚሆነው፣ ቀጥሎ የሚሆነው ነገር ያስፈራኛል ብሎ ያውቃል። የጌቴሴማኒ ጸሎት እዚህ ይላችኋል አይደለ? ቀጥሎ ሊሞት እንዳለ ያንን ነገር ሊቋቋመው ሆኖ እኮ አይደለም ገና ሲያስበው በቃ ይቅርታ ለዚህ ቃል ጨለለ፣ ከበደው፣ ደም እስኪያልበው ድረስ ቀጥሎ የሚሆነው ነገር ወይኔ ማለት እየመጡ እኮ ያሉት ሰዎች የሆነ አበባ ጉንጉን አለ ቢዘ የሚያዙት ሰይፍ ጎራዴ መስቀል ሊሰቅሉት ነው። ምንድን ነው የምሆነው? ጸልይልኝ እባክህ። ጴጥሮስንና ዮሐንስን ይዟቸው ማለት ነው። እባካችሁ ጸልዩ እባካችሁ ማለት የሚያደርግ የሚሆነው ነገር ነው የጠፋው። ይጸልያል። ከነሱ ትንሽ ራቅ ብሎ አባቱ በቃ ምን እንደሆነ አላውቅም፣ የኔ ፈቃድ አይሆንም ግን አንተ ፈቃድ ይሁን፣ ግን በቃ ይሄ ደግሞ ጽዋ ቢያልፍ እባክህ እንዴ ሄታችኋል እስካሁን ድረስ ኧረ እባካችሁ ጸልዩ ማለት እናንተ እርዳታ ፈልጋችሁ ሰዎች የእናንተ ጉዳይ ነገር ሳይሉ ሲቀሩ ማለት ነው። በጣም ጨንቋችሁ ብር ፈልጋችሁ የሚያበድራችሁ ሰው የሚጸልይላችሁ ሰው ፈልጋችሁ ምናልባትም ደግሞ አብሯችሁ የሚያቅፋችሁ ሰው ፈልጋችሁ ታውቁ ይሆናል። ኢየሱስ እንደዛ አሳልፎ ያውቃል። ሰው የፈለገበት ጊዜ ነበረ። ለዛ ነው ሶስት ይዟቸው ሄደው ሌላ ጊዜ ሲፈውስ ታምራት ሲያዩ ምናምን እንዲያዩ ለማድረግ ነበረ። ይሄኛው ግን ፐርሰናል ነበረ። እባካችሁ በቃ ጨንቆኛል በቃ። እነሱ ደግሞ ምንድነው ምናምን እንኳን አላሉትም። ያኛው ጴጥሮስ ያው ታውቁታላችሁ የኔ እስከ ድረስ ካንተ ጋር ነኝ ምንም አትፍራ እባክህ ምናምን ይላል። እዚህ ቦታ ላይ መጥቶ ኢየሱስ ጨንቆት እንደዚህ ሲራወጥ ጴጥሮስም ዮሐንስም ተኝተዋል፣ እንቅልፍ ይዟቸው ሄደዋል። እና ኢየሱስ ቶሎ ነው ጸልዮ የመጣው። አንድ ሰዓት ነው የቆየው። ሌላ ጊዜ ከዛ በላይ ነበር የሚቆየው ማለት ነው። አንድ ሰዓት እንኳን አብራችሁ በተባበር አቃታችሁ ከኔ ጋር። አይ ሰውማ ሲፈለግ አይገኝም። ተመልሶ መጣ፣ ይጸልያል። አባት ሆይ እባክህ እለምንሃለሁ ይሄ ጽዋ ይለበቅ ይቅር እባክህ ግን ያንተ ፈቃድ ይሁን። አሁንም እስከዛሬ እንደመጣሁበት ያንተ ፈቃድ ይሁን፣ በዚሁ አልቀጥልም። ኧረ ጸልዩልኝ ወይኔ ምንድን ነው የሚሻለኝ? ኢየሱስ እንደዚህ ተንቆራጦ ያውቃል፣ ግራ ገብቶት ያውቃል። የከፋው አለመጸለያቸው ብቻ አልነበረም። ሊያስሩት ከመጡት ሰዎች መካከል አንዱ ከሱ ጋር ይወጣ ይገባ የነበረ በጣም ቅርብ የነበረ ምናልባትም ደግሞ የሚሰበሰብ ገንዘብ ካለ ለምግባቸው ለምናምን ገንዘብ ያደርገው የሾመው ሰው ይሁዳ የተባለ ሰው ነበር። ይሄ ሰው ደግሞ ኢየሱስን በጣም እንደሞኝ ነው የቆጠረው። በጣም እንደሞኝ ነው የቆጠረው ማለት ምንም እንደማያውቅ አድርጎ ለነሱ ምልክት ሰጥቶ መጥቷል። ሂጄን የምስመው ሰው ነው ኢየሱስ ምናምን ብሏቸው ማለት ነው። ከዛ እነሱ እዛ ቆመው ኢየሱስ ጋር መጥቶ ምንም እንደማያውቅ አድርጎ ኢየሱስን ቅፍ አድርጎ ይስመዋል። ማለት ንቀት እኮ ነው ይሄ። ኢየሱስም ነገረው
ማለት የሰው ልጅ በመሳም አሳልፈህ ትሰጣለህ አለ። አውቄዋለሁ ምን ያደርግ እንደሆነ አውቄዋለሁ። የሚገርማችሁ ግን ይህን በመናገሩ አሁንም የንስሐ ዕድል ይሰጠው ነበረ። ነቅቼብሃለሁ ስለዚህ ቀይር ነው ነገሩ እኮ። ይሁዳ ግን የቀረበለትን ዕድል አልተጠቀመም። ማለት እንደዚህ አብሯችሁ ቤታችሁን የሚያውቅ ኑሯችሁን የሚያውቅ የምትገቡበትም የምትወጡበትም የሚያውቅ ግን የሆነ ቀን ላይ ክፉ ነገር ሰርቶ የሚክዳችሁ ሰው ማለት ነው። የወንድም ዱላ፣ የወንድም ቦክስ፣ የወንድም ሰይፍ በጣም ያማል፣ በጣም ያማል። የወንድም ንክሻ በጣም ያማል። ኢየሱስ እንደዚህ ገጥሞት ነበር። ጭራሽ ባስ የሚለው ደግሞ ዞር ሲል ከሱ ጋር ይከታተሉት የነበሩ ደቀ መዛሙርቱ እንዳለ ተያዘ ኢየሱስ ብለው አመለጡና ሄዱ። በወታደር ተከቦ ኢየሱስ ብቻውን ቀረ። የአክሽን ፊልም የምታዩ ቢሆን ኖሮ ይሄ ሲን ማለት አክተሩ ሁሉንም ጥሏቸው የሚያልፍበት ቦታ ነው አይደል? ሲሰበሰብ በዙሪያው ላይ ሲሰበስቡት እነዛ ተደባዳቢዎች ምናምን አሁን አክተሩ በቃ የሚያሳይበት ሲን ነው። ይሄ ግን እንደዛ አልነበረም። ተጫወቱበት ሌሊቱን ሙሉ። ማነው በጥፊ መታ? እስቲ ገምት። አንተ ነብይ አይደለ እንዴ? እስቲ በል ጸልዮ ነው የመጣው። ከአባቱ ጋር ተነጋግሮ ነው የመጣው። ፈቃድ ይሁን ብሎ ነው የመጣው እና የነገር እንዲቀየርለት ይፈልጋል። በኤኒሚስ ትንቢት ተናገር እንጂ። የወታደር እጅ ደግሞ ታውቃላችሁ የእናት እጅ አይደለም። አንዱ ምናልባት ጉንጁ ሊሰነጥቀው ይችላል። ሌሊቱን ያደረው ውጪ ላይ ነው። ወታደሮቹ ሲጫወቱበት አደሩ። በማግስቱ ቀኑን ሙሉ መስቀል ላይ ተሸክመው ዋለ። በዛ ጠራራ ፀሐይ ከጠዋት ጀምሮ። እናቱ ምን ይሰማት ይሆን? እናቱን ሲያይ እሱ ምን ይሰማ ይሆን? ነበረች አይደል? ተከታተለው ነበር እኮ እስከ መጨረሻው ድረስ እዛ መስቀል ስር ቆማ የነበረች እሷ ናት። በዚህ አይነት መንገድ እንደሚያልፍ ታውቃለች። ስምዖንም ነግሯታል አይደል? የሕዝብ አዳኝ እንደሆነም ተነግሯታል። ነገር ግን መስማት ትንቢትንና መቀበል ቀላል አይደለም። ኤኒዌይስ ኢየሱስ ክርስቶስ ይህንን ሁሉ የሆነው ለኛ ታማኝና መሐሪ ሊቀ ካህን ሊሆነን ነው። ይራራልናል፣ በጣም ያስብልናል። አስብላችኋለሁ ሲል በተለይ መጽሐፍ ቅዱስ ያሉት ቃላት ዝም ብለው የገቡ ቃላት አይደሉም። ወይ ደግሞ እንጃ ያላቸውን ክብደት ምን ያህል እንደምንረዳው አላውቅም። እርሱ ስለናንተ ያስባልና የሚያስጨንቃችሁ ሁሉ ስለጣሉ ብሎ ጴጥሮስ ሲናገር ሂ ኖዊት ያንዳንዱን ነገር አልፎበት ኤክስፒሪየንስ አድርጎት ያውቀዋል። ስለዚህ አትጨነቁ ባካችሁ አለ የሚያስብላችሁ እያለ ነው። ደግሞ አስቦ ተከፍያለሁ ስሜትን አዎ ምናምን ብሎ የሚያልፍ አይደለም፣ መፍትሄም የሚሰጥ ነው። ኢየሱስ እንደዛ ነው። ክብር ለሱ ይሁን። ሊቀ ካህናታችን ለዘላለም የተባረከ ይሁን። በነገር ሁሉ በዚህ ሁሉ ውስጥ ግን ኢየሱስ ክርስቶስ የመጨረሻው ኃጢአትን አልሰራም። ኃጢአት አልባ ኢየሱስ ኃጢአትን አላደረገም። ሁለት ነጥቦችን ልናገር። ኃጢአት ወደዚህ ዓለም የገባው በምንድን ነው? ባለመታዘዝ ነው አይደል? ሞመንት አዳምና ሔዋን እግዚአብሔር አልታዘዝም ሲሉ ባለመታዘዝ ከሚመጣው ኮንሲኩዌንስ መጣ አደረጉት ማለት። ከዛ በፊት አልነበረ ሰው ከእግዚአብሔር ጋር በነበረው ግንኙነት ማለት ነው። ኃጢአት አቅም የሚያጣው ወይም ኃጢአት የሚሞተው መቼ ነው? በመታዘዝ። ምንም ሌላ እንትኖሎጂ የሚባል ትምህርት የለውም። በቃ ከዚህ በኋላ ኢየሱስ ያሳየን አንድ ነገር ነው። ታዘዘው፣ እግዚአብሔርን ታዘዘው። እንዴት? እንደዚህ እኔ እንደታዘዝኩት። የተለያየ ቻሌንጅ ይገጥመሃል፣ ትግል አለው፣ ፈተና አለው። ይኸው እኔም አልፌበታለሁ እና ምን ላድርግ? ታዘዘው። ምን ጊዜም እግዚአብሔርን ታዘዘው። እግዚአብሔር አባታችሁን ታዘዙ እባካችሁ። ድምፁ ይሄ ነው፣ የክርስቶስ ኢየሱስ ታዘዙት። በቃ ታዘዘ። በቃ የተደነቀው ጳውሎስ ፊልጵስዩስ ሲጽፍ እንደውም ምንድነው እስከ መስቀል ሞት እንኳን ታዘዘ ሆነ። የመጨረሻው እግዚአብሔርን ታዘዘ። ምንድነው የሚገጥመው? የመጨረሻ በቃ እንደው ነገሮች ባይሆኑ ምንድነው የሚገጥመው? መሞት ነው ማለት። መሞትን ብርቅ ነው እንዲያሰኘው ኢየሱስ ክርስቶስ እዚህ ላቸው ለደቀ መዛሙርቱ ያላቸው ነገር በእኔ ምክንያት ሰዎች ይሰድቧችኋል፣ ያሳድዷችኋል፣ ይገድሏችኋል። እንደውም እናንተን በመግደላቸው የእግዚአብሔርን የጽድቅ ስራ የሰሩ እንኳን ይመስላቸዋል ብሎ ተናግሯል። ማለት ኢየሱስን በመከተል የመጨረሻ የሚደርስብህ ነገር ምን መሰለህ? አንዳንዴ ቻሌንጁ ትግሉ ናል አይደለ? እሱ አሪፍ ነው። አሪፍ አይሆንም፣ አሪፍ ነው፣ የመንገዱ ባህሪ ነው። ግን የመጨረሻ የምትሆኑ ነገር መሞት ነው። በቃ መሞት ብርቅ ነው።
ልገላችሁ ነው። ይሄ የገባው ጳውሎስ ነበረ። ጳውሎስ አጋቦስ የሚባል ነብይ መጣና የእሱን መታጠቂያ ወሰደና ራሱን ስር አደረገና የዚህ መታጠቂያ ባለቤት ወደ ኢየሩሳሌም ሄዶ ሲደበደብ ሲታሰር አያለው ብሎ ተናገረ ትንቢት። ከዛ እነ ሉቃስ ሌሎችም በዙሪያው የነበሩ ሰዎች ጳውሎስ በቃ ይቅር፣ እግዚአብሔር መንገድን ተናግሯል፣ የሚገጥምን ነገር አሳይተዋል፣ ይቅር። ትክክል ናቸው እኮ አይደል? ኦኬ ሌላ አማራጭ ወስዳለሁ፣ ወደ ሌላ ጊዜ እንሄዳለን ማለት እኮ ይቻላል። ጳውሎስ ግን ምን አለ? ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። እኔ እኮ እያበላሁ አይደለም ማኖራት፣ በቃ እሱ እስከፈቀደው ድረስ ነው የሚኖረው። ከሞትኩም ልሙታ። ኢየሱስ ያለው ምን ነበር? ይሞታላ። ለእግዚአብሔር ፈቃድ ተጨክኖ ይሞታላ። አባቶች ሰማዕት ምንድን ያሉት? ይሞታላ። ኢየሱስንም አንክድም። ፖሊካርፕ ያሉት ይላቸዋል አይደለ? ይህን ሁሉ ዘመን አብሬው ስኖር አንድ ቀን ማሳዝኖኝ አያውቅም። ታዲያ ዛሬ ምን ብዬ ነው የምክደው? እናንተ ያስፈራራችሁኝ በሞት ነው አይደለ? ግደሉኛ። እሳት እያቃጠሉን የገደሉት ቀስ እያለ እየተለበለበ እያመመው እያለ ግን ፊቱ እንደሚያበራ ፀሐይ ፈክቶ ነበር የሞተው። የቤተክርስቲያንን ታሪክ ስትመለከቱ ብዙዎቹ እንደዚህ ናቸው ያለፉት። ይሞታላ። ለኢየሱስ ለእግዚአብሔር ስጋዬን አስደስቼ ዓለምን አስደስቼ እናንተ ፈቃድ አድርጌ ለእናንተ እሺ ብዬ ከምኖር በሞት ይሻለኛል። በሞት ከሱ ጋር ነው የምገናኘው። ጳውሎስም ይሄን ነበር ያለው። በምድር ሳለው እናንተን ለማገልገል መልካም አጋጣሚ ነው፣ በሞት ግን ከሱ ጋር እገናኛለሁ። አታስፈራራኝም በሞት ታዝዤው ግን እስከ መጨረሻው እዘልቃለሁ። እግዚአብሔር ይርዳል። የዘመናችን ፈተና አንዱ ይሄ ነው። ለምን ትሞታለህ ነው። ሌላ አማራጭ እኮ አለ። ጥበበኛ ሁን እንጂ ዲፕሎማት ሁን ማለት በንግግርህም ዝም ብላ አትላተም። ከእንትኖች ጋር አላደርግም አትበል። በቃ ቆራጥ ምናምን ፈታ በል። ለምን ትሞታለህ? ኑር እንጂ ህይወትን እይ እንጂ ቅመሰው። ነገም እንደሚመጣ እንትኑን ቴክኖሎጂውን ቤት ሰርተ መኪና ሰርተ እንትን ብለህ ታዋቂ ሆነ ምናምን ለምን ትሞታለህ? ኢየሱስ ሞት ማለት የሚሞት ሰው በቃ በዛ እድሜው ላይ ሲሞት በአጭሩ ተቀጨ የሚባልበት እድሜ ላይ ነው የሞተው 33 ዓመት። ሰዎች ደግሞ በቃ የህይወታቸው አምፕል ታይም የሚባለው ከ30 እስከ 35 ያለችው እድሜ ናት። ባይዘው ህይወታችሁ በጣም ወሳኝ እድሜ የምትባል ብዙ ነገሮችን በራሳችሁ የምትወስኑበት ማድረግ የምትችሉበት እስከዛሬ ድረስ ያካበታችሁትን እውቀት እንዳለ ሰብስባችሁ የራሳችሁ ፎርሙሌት አድርጋችሁ ወደፊት የምትሄዱበት በቃ በጣም ወሳኝ እድሜ ናት። አለፈለት ወይ ደግሞ ጀመረ አሁን የሚባልበት እድሜ ላይ ኢየሱስ ሞተ። ዞር ብሎ ሲያይ ግን አንድም የባከነ እድሜ ግን አልነበረው። እሱ የእድሜ መባከንና ማትረፍ የሚለካው ምንድነው? የአባቱ ፈቃድ በማድረግ ነው። ስለዚህ ኢየሱስ ኃጢአት አልባ የሆነው ሞትን በመምረጥ መታዘዝን በመምረጥና ሞትን ባለመፍራቱ ነው። ይህ ሁሉ ኢየሱስ የኖረው ሁሉ ለኛ ምሳሌ ሆነ። ይሄ ነው ፖይንቱ። ለምንድን የጻፋችሁልን እነ ሉቃስ እነ ማርቆስ እነ ዮሐንስ ማቴዎስ ለምን ነው የምጽፉት ስለ ኢየሱስ ታሪክ? ብዙ እንትኖች ሊኖሩን ይችላሉ፣ ነጥቦች ሊኖሩ ይችላሉ አስፈላጊ የሆነባቸው። አንዱ ግን ይሄ ነው፣ እንዴት እንደሚኖር እንድታውቁ። የእግዚአብሔር ሰው ሆኖ የክርስቶስ ተከታይ የእግዚአብሔር ልጅ ሆኖ እንዴት መኖር እንደሚቻል እንድታውቁት ነው። እንዲህ ነው ኢየሱስ የኖረው። ይሄን አያችሁት? በቃ የክርስቶስን የ1 ዓመት ኑሮ የ2 ዓመት የ3 ዓመቱን በርዝዴይ ሲያከብር በዕለቱ ማን ተገኘ ምናምን ያሉ ለሚጻፉት። እንደውም ሉቃስ ነው ትንሽ በልጅነቱ ወይ እናድርገው ነበር። እሱንም ምክንያት ስላለው ነው። ማቴዎስም ደግሞ የዘር ሐረጉን ይነግረናል። ከ30 ዓመት በኋላ ነው የነገረውን ሁሉም ነገር ማለት ከእግዚአብሔር ጋር ባለው ግንኙነት። የጠፋው በኤደን ገነት አዳም ነበር አይደለ? ከእግዚአብሔር ጋር በነበረው ግንኙነት ባለመታዘዝ አማራጭ ሲያገኝ ዞር በማለት፣ ክርስቶስ ደግሞ አማራጭ እየቀረበለት እምቢ በማለት። እንደዛ ነው የሚኖረው። ኦፕሽኖች እየቀረቡላችሁ እምቢ በማለት ጥርሳችሁን ስጋችሁ በጥርሳችሁ ነክሳችሁ እስከ ሞት ድረስ መታመን። የራእይ መጽሐፍ ላይ ያሉትን ቤተክርስቲያናት ብትመለከቷቸው አንዳንዶቹ እንደዛ ናቸው። ድሃ ናቸው፣ ችግረኛ ናቸው፣ በመከራ ውስጥ የሚያልፉ ናቸው። ድህነትህን አውቃለሁ መከራህን አውቃለሁ ይላቸዋል። ይህንን ሲናገር ግን ያየሆነው ኢንፎርሜሽን ደርሶኛል አይደለም፣ እሱም አልፎበት ያውቃል። ለእግዚአብሔር ብቻ ጨክኖ መኖርን እንዴት ዋጋ እንደሚያስከፍል ግን ሀብታም ነህ ይላቸዋል። እና ፊልጵስዩስ ላይ እንደሚነግረን ጳውሎስ በመታዘዙ ምክንያት ኢየሱስ ክርስቶስ እግዚአብሔርን አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ምላስ ሁሉ ይመሰክራል፣ ጉልበት ሁሉ ይንበረከክለታል። ኢየሱስን በመምሰልን ኢየሱስን ታዘው በመኖር የእግዚአብሔርን ፈቃድ ለማድረግ ጨክኖ በመኖር የከሰረ አንድም የለም።
የክርስቶስ ሕይወት ለዚህ ምስክራችን ነው። ዳዊትም ሲናገር ምን አለ? ልጅ ነበርኩ ጎልማሳ ሆኛለሁ፣ አሁን አርጅቻለሁ፣ በዘመኔ ግን ጻድቅ ሲራብ ዘሩም እንጀራ ስለምን አላየውም አለ። ይሄ ማለት እግዚአብሔር የሚፈልግ ሰው ሁሉ መኪና ይገዛል፣ እግዚአብሔር የሚፈልግ ሰው ሁሉ ቤት ይሰራለታል፣ ኮንዶሚኒየም ይደርሰዋል አይደለም። እጣውም ቀርቷል እሱ። እግዚአብሔርን የሚፈልግ በጽድቅ መንገድ የሚሄድ ሰው ግን ፌል አድርጎ ያውቅ። ኢየሱስን ማየት ትችላላችሁ። የተናቀ፣ የተገፋ፣ የተጠላ ማንም ቦታ የማይሰጠው ሰው በአባቱ ዘንድ ግን የምወደው ልጄ እሱ ነው እርሱን ስሙት ተብሎ የተመሰከረለት ሰው ነው። ኢየሱስ ሰው ነበረ። ሰው የሆነው ለኛ ነው። እውነተኛ ሰው ማለት ነው። ሰው ማለት ኢየሱስ ነው። ዴፊኒሽን ሰው ኢየሱስ ነው። እንጸልይ። ሰው ኢየሱስ እንደኛ ሰው የሆነ በችግር ያደገ በመከራ ያደገ የእግዚአብሔርን ፈቃድ ግን የሚደራደርበት ጉዳይ ያልሆነ በጣም ቆራጥ የነበረ በጣም ሲሪየስ የነበረ የሚጫወት የሚስቅ የሚግባባ ከሰዎች ጋር የሚያስተምር ለመስማት ጆሮ የፈጠነ የሚበሳጭ አንዳንድ ጊዜ የሚቆጣ የሚጨንቀው ምንድነው ማድረግ ብሎ ግራ የሚጋባ ይህ ሁሉ ለኛ ነው። ላንተ ነው፣ ላንቺ ነው፣ ለኔ ነው። ብቻህን አይደለህም። በፍጹም ብቻህን አይደለህም። ብቻችንን አይደለንም ወንድሞቼና እህቶቼ። አለ ኢየሱስ ከኛ ጋር አለ። የዘላለም ሊቀ ካህናታችን ሆኖ አለ። በደሙ በመረቀልን አዲስ መንገድ ከአብ ጋር አስታርቆን እግዚአብሔርን አባ ልክ እንደሱ እሱ ይል እንደነበረው አባ ማለት የምንችልበት የልጅነት ስልጣን ሰጠን። ዛሬ ባዳዎች አይደለንም። ዛሬ ሩቁ ሰዎች አይደለንም። ቀርበናል፣ ወደሱ ተጠርተናል። ወደ ፍቅሩ መንግስት አፍልሶናል። የፍቅሩ ቤተሰብ አባል አድርጎናል። እግዚአብሔርን አባታችን ብለን መጥራት ችለናል። አባ ማለት ችለናል። እናት እንኳን ልጇን ልትረሳ ትችል ይሆናል። አባትም ሊረሳ ይችል ይሆናል። ወንድሞች ሊያስታውሱ ይችላሉ። እህቶችሽ ሊረሱሽ ይችላሉ። እግዚአብሔር ግን ለዘላለም አይጥልሽም። እግዚአብሔር ግን ለዘላለም አይጥልህም። እኛን የመሰለው ኢየሱስ እሱ አይተወንም። ሰው ነበረ፣ ሰው ሆኖ ኖረ፣ አሁንም ሰው ሆኖ አለ። እግዚአብሔር አባታችን ሆይ እናመሰግንሃለን። ስለ ቅዱስ ቃል ስም ብሩክ ይሁን። ኢየሱስን ላክልን። የጠፋብንን መልክ አሳየህን። የምትፈልገውን ሕይወት ነገርከን። እዩት ኢየሱስን ብለው ነገሩን ሐዋርያትህ። እባክህን እግዚአብሔር ሆይ አይኖቻችን አሁንም ኢየሱስ ላይ እንዲሆኑ እርዳን። እባክህ እለምንሃለሁ ጌታ ሆይ። የጠፋብን ነገር ይሄ ነው። ያለንበት ዘመን ደግሞ ቻሌንጃችንን ታውቃለህ። ብዙ ትኩረታችንን የሚፈልጉ ነገሮች አሉ። ብዙ እንድናያቸው የሚፈልጉ ነገሮች አሉ። እኛ ጋር ቆይ፣ እኛን እየን፣ እኛን ሰብስክራይብ፣ እኛን ፎሎ የሚሉ ብዙ ነገሮች አሉ። ጌታ ሆይ እባክህን እንደምንም ብለን ትኩረታችንን ኢየሱስ ላይ ማድረግ እንድንችል አበርታን። ጸጋ ጨምርልን። ኢየሱስ እንደኖረው እንድንኖር፣ ኢየሱስ ይወድ እንደነበረው ያፈቅር እንደነበረው እንድናፈቅር እንድንወድ እባክህን እለምንሃለሁ እግዚአብሔር ሆይ። ይሄ መረጃ ብቻ እንዳይሆንብን፣ ሰምተን የምንወጣው ከፕሮግራሞቹ አንዱ እንዳይሆንብን እለምንሃለሁ። እናንተ የገላትያ ሰዎች ክርስቶስ እኮ በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ። ይህን እንዳታስተውሉ ማን ነው አዚም ያደረገባችሁ አለ ጳውሎስ። እባክህ እግዚአብሔር ሆይ ከእንደዚህ አይነት ፈተና ጠብቀን። ኢየሱስ ስለከፈልክልን ዋጋ እናመሰግንሃለን። እኛን ሆንክ አየን ብዙ ነገር በቃልህ ውስጥ። ሊቀ ካህናችን፣ መሪያችን፣ በምናልፍበት መንገድ ሁሉ ጓደኛችን፣ ደግሞ ታላቅ ወንድማችን እናመሰግንሃለን። ስለሰጠህን ጊዜ ስም ብሩክ ይሁን። ቀርቶ ያለው ጊዜ ባርክልን። በጌታ በኢየሱስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ።